ሰላም ያዋል አምላክ በሰላም ያስመሸን። ጉባኤያችን እንዲባርክልን የቸርነት ባለቤት ምሕረት እንዲጠብቀን። አቡነ ዘበሰማያት ወከመ ሰማይ ከማሁ በምድር ሳይን ዘረለለትና በእናንተ በዛነ ዚጋን ከመነ አላድነን ነው ባላህናን ሁሉ ቅስም ዚያ ገይት መንግስት አይበሳት ሰላም ቅዱስ ገብርኤል መላኩ ቢተማር ሰላም እንግሊዝ ናቸው እንግሊዝ ጋር እግዚአብሔር ጸባው ሰላም ለኪ ፕሮግራንት ማንስ ወርቅ በከርስ ተፈስ ይበሰይተው ማለት ጸጋ እግዚአብሔር ነው ስለዚህ ሳሉ ጸልያ ወልድሽ ኢየሱስ ክርስቶስ ከመይ እስራኤልን አጣወይ ኦግዜ ኢየሱስ ክርስቶስ ሬ ኃጢአት የኃጢአት ሁሉ ዙ ከማይሰራ ኃጢአት እግዚአብሔር ይባርክልን። ምስጋና ይባርክ የሚሆን አምላክ እግዚአብሔር እኛ ለፍጥረታት ያስፈጠረን ጌታ ለምስጋና በተፈጠርነው ፍጡራን አንደበት ሁሉ ቅዱስና መስገን ስሙ ለዘላለም የተመሰገነ ይሁን። እሺ እስካሁን ያየናቸው እንዳሉ ሆኖ ዛሬ የምስጢረ ሥላሴ የሚለውን ነው የምናየው። እንግዲህ ምስጢረ ሥላሴ የሚለው መነሻም የለውም መድረሻም የለውም፣ የማለም ለዘላለም የሚኖር ነው ማለት ነው። አሁን ምስጢረ ሥጋዌ ስንል መነሻ አለው። ምስጢረ ሥላሴ የሚለው ግን የእግዚአብሔር ባህሪ ከመጀመሪያ ጀምሮ ያለና ለዘላለም የሚኖር ነው። ምስጢር የሚለው ያው ብዙ ጊዜ በብዙ መጻሕፍት ምስጢር የሚለው የሚሰማ ነገር ቢታመን በሚሰማ ነገር በሚታመን ነገር የማይታይ ነገር ማለት ነው። ወይም የማይታይ ነገር ግን የሚታመን ነገር፣ በምንሰማው ነገር የምናየው የማይታይ ነገር ማለት ነው ምስጢር ማለት። በሌላ አነጋገር ምስጢር ከእግዚአብሔር ጋር ያለ ምስጢርና ከሰው ጋር ያለ ምስጢር አለ። አሁን ከእግዚአብሔር ጋር ያለ ምስጢር ሌላ ነው። ሁልጊዜ ማለት ወንድሞቻችን እህቶቻችን ከሰው ጋር ያለ ምስጢር ሌላ ነው። ከሰው ጋር ያለ ምስጢር ጊዜ ገደብ ያለው ነው። ይሄ ምስጢር ነው ስንል ሲባል አንድ ነገር የተወሰነ ጊዜ እስከሚቆይ ድረስ የሚያዝ ማለት ነው። ከዚያ በኋላ ግን ግልጽ የሚወጣ ነው። አሁን ጊዜ ገደብ ያለ ነው ምስጢር የምንለው ብዙ ጊዜ እኛ የምናወራው በእኛ በመካከላችን ያለ ነገር አይ ምስጢር ነው፣ የዘላለም ምስጢር አይደለም። ያ ነገር ጊዜ ያለው ነው ሲገለጥ ድረስ ወይም ፍራቻ ስላለ ጎልቶ እስከሚመጣ ድረስ አንድ ነገር ይከሰታል ብለን ስለምንሰጋ እንዳይከሰት እንዳይነገር ምስጢር ነው እንላለን። ያና ምስጢረ ሥላሴ ማለት ግን ልዩነት አለው። አሁን ምስጢረ ሥጋዌ የሚባለው ምስጢረ ንስሐ የሚባለው በጣም ልዩ ነው። በእኛ መካከል የተወሰነ ሰው እንደምናውቀው እግዚአብሔር የሚያውቀው ነው ብለን ወስዳለን ይህንን ነገር ግን ለዘላለም የማይታወቅ ነው። አሁን እኛ ምስጢር ሁለት ሆነን የተነጋገርነው ሶስት ሆነን የተነጋገርነው ከሌሎቹ ተደብቀን የምንሰራው ጊዜ ገደብ አለው። ከዚያ በኋላ ሰዎቹ ሊያውቁታል ማለት ነው። ለዘላለም ከኛ ጋር ምስጢር የሚኖር ምስጢር የለም። በእኛ በፍጥረት ደረጃ ለዘላለም የኛ ብቻ ሆኖ የሚቀር ምስጢር የለም። ጊዜው እስኪደርስ ድረስ ነው ምስጢር የምንለው እንጂ ለዘላለም ምስጢር የለም። የእግዚአብሔር ግን የዘላለም ምስጢር ነው። ሁልጊዜ ለዘላለም ይዘናው የምንኖር ነው። ለምሳሌ ምስጢረ ሥጋዌ አለ። አሁንም ምስጢር ነው። አልፏል እኮ ጌታ ተወልዷል። እመቤታችን ጌታን ወልዳለች። ግን ምስጢር ነው። ለምንም ቢሆን በምን አይታወቅም። ሰውም ከአቅሙ በላይ ስለሆነ ሊረዳው አይችልም። አሁን ምስጢረ ሥላሴም ያው ነው፣ የምናምነው ነው እንጂ የምንለካው አይደለም። ለምን አሁን ፍራ በማለት አይደለም። ለምንድን ነው ምስጢር ያደረገው ይህን ጉዳይ ሲባል የአቅም ጉዳይ ነው። ከእግዚአብሔር በታች ያለ ነው። ይህን ነገር የማወቅ አቅም ስለሌለን ሁልጊዜ ምስጢር ነው ለኛ። እንደገና ለኛ ምስጢር ለምንድን ነው የሚሆነው እንዲህ የሆነው ስንል በሌላ መልኩ እንደገና ከኛ መካከል እንደዚህ የሆነ ስለሌለ አሁን ወደፊት የሚመጡ ሶስት ሰዎች አሉ፣ የሚመጣ አንድ ሰው አለ። አንድነቱ እንደገሌ አይደለም፣ ሶስትነቱ እንደነገሌ አይደለም። ከኛ ግን ሶስቱ የሆኑ አንድ የሆነ ሰው የለም፣ አንድ ሆኖ ሶስት የሆነ ሰውም የለም። ስለዚህ ነገር የማወቅ አቅም ስለሌለ ምስጢር ነው ለኛ ማለት ነው። እንደገና በሌላ መልኩ ስንል ምን ጊዜም አሁን ጊዜ ቆይተን የሚገለጽልን ነገር አይደለም። እንኳን ምስጢረ ሥላሴ ይቅርና ለምሳሌ ምስጢረ ትንሣኤ ሙታን ገና ነው አልፏልም። የተነሱ ሰዎች አሉ ብዬ ነው አልፏልም ነው እና ላዛር ተነስተዋል። የታወቀ ነገር ግን የለም። ከየት ወደ የት መንፈስ ከየት ወደ የት እንደሚመጣ አፈርና ትቢያ ከየት እንደሚሰበሰብ
ምሳሌ አንድ ቅዱስ ጳውሎስ የተናገረው ነው የደብረ ዘይት ወይም የትንሣኤ የሚባል አንድ ቃል አለ። አውሬ የበለው አንድ ሰው ቢኖር ጌታ እግዚአብሔር ሙታንን ሲያስነሳ አውሬ የበለውን ሰው አካል ከበይው አካል ለይቶ ያስነሳዋል። ከጅብ ከሆነ ጅብ፣ ነብር ከሆነ ከነብር። እኔ በብዛት ሰውን የሚበሉ ይላችሁ ወይም አውጭ የሚባል ደግሞ አንድ አውሬ አለ። ከነዚህ አካል ለይቶ ስጋውን ያስነሳዋል። የነዚህ አካል አፈር ሆኗል ሞተው። ከዚያ መካከል የሰውን ስጋ ለይቶ ያስነሳዋል። አሁን እንዴት አድርጎ ነው እየተነጋገረ ያለ ስለለየለት አፈር ነው። ከአፈሩ ውስጥ የነበረው ስጋ የለም፣ አፈር ነው እሱ በራሱ። አሁን እኮ አንድ አካል በአፈር ውስጥ የሚቆየው የተወሰነ ጊዜ ነው እንጂ ከተወሰነ ጊዜ በኋላ አፈር ነው እንጂ አካል የለም። በአፈሩ ውስጥም የሆነ የከለር ልዩነት የሚከሰተው ትንሽ ጊዜ ነው። አሁን ከብት ሞቶ ቢቀበር እህል ተበላሽቶ ከጉድጓድ ውስጥ ቢቀበር ያ ጥቁር የሚሆነው አፈሩ ትንሽ ጊዜ ነው። ከዚያ በኋላ ግን ጥቁረቱ ሁሉ ቀይሮ እንደነባሩ ነው የሚሆነው። የአፈሩ መልክ አይቀየርም። ያ ጥቁር የነበረውን ብስባሹ ያረፈበት እንደገና ቀይሮ ራሱን ሆኖ ነጭ ቀይ አፈር ከሆነ ቀይ ሆነ፣ ቡላ ከሆነ ቡላ፣ ጥቁር ከሆነ ጥቁር ነው። ከለራሱ የራሱ ከለር ነው። አሁን ከዚያ ውስጥ ግን በረቂቅ ጥበብ በምስጢር ጉዳይ ግን እዚያ ውስጥ የአንድ ሰው አውሬ የሌለው የአንድ ሰው አካል አለ። ከዚያ አፈር ውስጥ የአውሬው ስጋ ሳይነካ የሰውን ስጋ ለይቶ ያነሳዋል። እንዴት? አቅማችን አይደለምና ልንለካው አንችልም። ምስጢር ነው፣ ግን እውነት ነው። የሥላሴ እንደገና ምስጢር ስለተባለ እንደገና ምንድነው የኃጢአት ማስተሰሪያ ምስጢረ ንስሐ። አሁን እሱ ሁለት ሰዎች ተቀምጦ የሚፈጸም ምስጢር ነው። ንስሐ የሚገባ ሰውና ንስሐ የሚያስገባ አንድ ሰው ተቀምጠዋል። ሁለቱ ስለዚህ ምንም ያውቁት ነገር የለም። ምንም ቢሆን ምን ንስሐ የገባው ሰውም የፈለገ ነገር ቢሆን አያውቀው፣ ንስሐ ያስገባው ሰው የፈለገ ነገር ቢሆን አያውቀው። ኃጢአቱ መቼ ነው የሚሰራው? ምንም ያውቁ ነገር የለም። አሁን ንስሐሽን ጨርሰሻልና ኃጢአት ተሰርሿል ዛሬ አሁን ማለት አይቻልም። ትናንት ስትመጭ ንስሐ ልትገቢ ስትመጭ ተሰርዮልሻል፣ እሱም አይቻልም። ሱባኤውን ስትጀምረው አይቻልም። ሱባኤውን ጀምረህ ይህን ያህል ጊዜ እንደሄድክ አይቻልም። ስለዚህ እኛ ምን እናደርጋለን? ከመነሻው እስከ መድረሻው ድረስ ፈታ ዝም ብለን እንሄዳለን። የተሰራ የዛሬ ወር ሊሆን ይችላል፣ ግን ምስጢር ነው፣ አይታወቅም። ማንም የፈለገ ነገር ቢሆን ውሃ አቅርበን በሳፋ በገንዳው ከመካከል አቅርበን ሁለት ሰዎች መካከል ውሃ ይቀርባል። ውሃው ይታያል። ቅድምም ውሃ ነው፣ አሁንም ውሃ ነው፣ ወደፊትም ውሃ ነው። ግን ውሃ አይደለም፣ አይገቦ ነው። ጸሎቱን ያደረገው ካህን የሚያውቀው ነገር ምንም ነገር የለም። እግዚአብሔር በሰው መካከል ልዩነት የማይፈጥር ሕያው አምላክ አንድ ጌታ ብቻ ነው። ገሌ በላይ ነው ልንገረው፣ ገሌ በታች ነው ልተው የማይል ጌታ ነው። ያንን ለማዳን የሰጠውን ውሃ የማዳኑን ስልጣን ባስቀመጠበት ሰው እና የመዳኑን ጸጋ በተሰጣቸው ሰዎች መካከል ልዩነት የለውም። በእኛ መካከል ሲታይ አሁን የመዳኑን ጸጋ የሚያስቀምጥበት ሰው የሥራውን የሚሰራበት ያስቀመጠበት ስልጣኑ ሰው አለ። የመዳኑን ጸጋውን የሰጣቸው ሰዎች አሉ። እነዚያ በሰን ሁለቱ እኩል ናቸው። ይህንን ስልጣን ከአንድ ሰው ላይ ያስቀመጠው እነሱን ሊያድንበት መሆኑን እሱ ያውቀዋል ከኛ ይልቅ። እኛውን ይህን ያህል አናውቀውም። የመዳኑን ስልጣን ያስቀመጠበትን ሰው ትልቅ አድርገን አክብሮቱ እንዳለ ሆኖ ግን እኛን የበታች አድርገን አይደለም። ትሕትና ከሆነ ሊሰራ የሚችለው በትሕትና መልኩ ነው እንጂ እንዲህ አይነት ሂደት አይደለም። ፍጡርን ፈጣሪ አድርገን ስለን አይደለም ትሕትና የሚሰጠው። ፈጣሪን ፈጣሪ ስናደርግ ሰውን እንደ ሰውነቱ ክብሩ ደረጃ አለው። መቼም እናትን ከሌላ ሰው ጋር እኩል እናክብራት ልንል አንችልም። የእናት ክብር ሌላ ነው፣ የሌላ ሰው ደግሞ ሌላ ነው ክብሩ። ሌላ ሰውም እንድናትህ አድርገህ እንድናትሽ አድርገህ አይችልም፣ ሊልም አይችልም፣ አይፈልግም። ያንዳንዱ ኮከብ እንኳን ከኮከብ ተለይቶ ክብር አለው አይደለም? ኮከብ ይሄይስ ክብሩ ብርሃኑ ለእያንዳንዱ የራሱ ነው። ትንሽ ብርሃን ያላት ኮከብ ናት። እንደ ኮከብነቷ የሚሰጠት የኮከብ ክብር አለ። ብርሃን የሌላቸው ከዋክብት አሉ። ከዋክብት ናቸው፣ ብርሃን ካላቸው አይለዩም። ራሱ ነው እንዲያደርገው እየተው። ስለዚህ የተፈጠሩበት ዓላማ ነው የሚያስከብራቸው፣ እይታ የሚሰጣቸው እና ጌታ እግዚአብሔር ውሃውን ቀረበ። በሁለቱ መካከል ያለው ስልጣን ሰዎችን የማዳን ስልጣን ነው።
ስለዚህ ያን ስልጣኑ በሰጠበትና ስልጣኑ ጸጋ በሚሰጣቸው ሰዎች መካከል ልዩነት እንደሌለ የታመነ እውነት ነው እና ውሃውን ሁለቱ ሁሉ አቀረቡ። አንዱ ካህን ይጸልያል፣ ሌሎች ያጸልያሉ። መቼ እንደተለወጠ ምን እንደሆነ የሚታወቅ ነገር የለም፣ ግን ይለወጣል። ካላወቅ ነው ትክክል አይደለም የሚለኛ ደግሞ የሆነ ያልታደለ አካሄድ አለ። ፈጣሪያችን ልንስለው እንደ ጣዖት አምላኪዎቹ ልናደርገው የምንፈልገው እዩ። ተመልከቱ። አሁን እኔ ካላወቁት ይህንን ካልተረዳሁት ይሄ ሊሆን አይችልም ካል እኛ እየመለክን ያለ ሲጀመር የተለየ ጣዖት ማለት አይገባም እንጂ አካሄዳችን እንደዚያ ነው ማለት ነው። ምክንያቱም የምንስለው የምናውቀው የምንጨብጠው የምንለከው ነው እንጂ አምላክ የሚባለው የሚለካን የማናውቀው እኛን የሚያውቀን አይደለም። አምላክ ማለት ግን የሚያውቀን እኛ ብዙ ነገር ልናውቀው የማንችለው ነገር ግን እናውቀዋለን። አወቅ ነው ማለት እግዚአብሔር ግን ጠቅላላ ዕለት በዕለት የሚተገብረውን ስራ ሁሉ እናውቀዋለን ማለት አይደለም ባሉ ነገሮች። ስለዚህ ምስጢር የሚባለው ምን ጊዜም የማይታወቅ ነው። የሚሆን የሚረዳን የሚጠቅመን ነው። የሚታወቅ ነገር የለም። እንግዲህ ከቅድሙ ነገር የበለጠ ለኛ ከማይገቡ የቀረበ የለም፣ ከንስሐ የቀረበ የለም። አናውቀውም። በመሰረቱ እውነት ነው። ስለዚህ ካህኑ ከዚህ እስከዚህ ድረስ የዚህ አገልግሎት ነው፣ ከዚህ እስከዚህ ድረስ የዚህ አገልግሎት ነው። ህብስቱን ካህኑ በእጁ ይዘዋል፣ ጽዋውን ካህኑ በእጁ ይዘዋል። ከመለወጡ በፊት የነበረው እይታና ከተለወጠ በኋላ ያለው እይታ አንድ ነው። ምንም ነገር የለም። የፈለገ ነገር ሰው ቢፈልግ ያ ነገር አይሆንም። መለኮት የሚያውቀው ነው እንጂ ፍጡር በብቃቱ በመላክነቱ የሚያውቀው አይደለም። አሁን አንዳንድ ጊዜ አንድ አባት ነበሩና ይሄ ነገር ረቀቀባቸው አሉ። በጣም እጅግ ረቀቀ። ኋላ ጓደኛቸው አውቆባቸዋል። ጓደኛቸው በጣም የሚያውቁ የበቃ ሰው ነው። ከዚያ በኋላ ሲያውቅባቸው ያንን እየተጠራጠሩ ያሉትን አባት ሄድና አረ እንደውንስ የስጋ ወደሙ ጉዳይ ረቀቀብኝ አላቸው። በጣም ረቀቀብኝ። ኋላ እንዴ እኔም እኮ እንዲያውሉብኝ ሊናገሩ ፊት አፍረው የነበሩትን ያኛው ግን በብቱና በብቃት አውቆ ያን ሲል እንግዲህ አገዳም እንግባ። ከዚያ በኋላ አገዳም ሲገቡ እንደ በግ ቅዳሴ ሄደው ሲያስቀድሱ እንሂድ ብለው ሲያስቀድሱ ካህኑ እጅ ላይ እንደ በግ ሲታረድ ሲወራረድ አሳያቸው። ያ ማለት ግን እዩት፣ አሁን ተጽፏል ቢዘብል። ያ ማለት ግን የበቃ ሰው ሁል ጊዜ ካህኑ ሲበጥስ ስጋው ነው ሲለወጥ ያየዋል ማለት ግን አይደለም። ይሄ ለማንም በፍጹም የፈለገ ነገር አስረኛው ማድረግ ብትደርሱ ይህን ለማወቅ አይቻልም። ማወቅ የሚቻለው ሰው የሚሆነውን ነገር ማወቅ ይልበው ሰው የሚሆነውን ነገር ማወቅ ነው እንጂ የእግዚአብሔር ማወቅ አይደለም። እኛ የምንደርሰው ከራሳችን ጸጋ ላይ ነው። አሁን ከራሳችን ጸጋ አልጀመርንም። የራሳችን ሰው እንዲህ አልነበረ። ዝም ብሎ በሁለት እግር መሄድ አይደለም። በሁለት እግር የሚሄዱ ብዙ አራዊቶች አሉ። ሁለት እግር ብቻ አይደለም እኛ መለያችን ሰው ሆኖ መገኘት ነው። እኛ አሁን እየተወተረተርን ያለን መልአክ ለመሆን አይደለም። እሱን አንፈልገውም። ለምን አንፈልገው ሲባል ስለማንሆን አንድ፣ በሁለተኛ ደረጃ የያዝነው በራሱ በቂያችን ስለሆነ ምን የጎደለብን ከብት አይደለን። እኛ ለምን መልአክ መሆን እንፈልጋለን? ለምን እንሸዋለን? መቼ አነሰን? ያዝነው እኮ ከመጠናችን በላይ እየተሰጠን ነው። እንዴት አካፈር የተነሳ አንድ አካል በእግዚአብሔር አርአያና ምሳሌ ከመፈጠር በላይ ምን ያገኛል? ከመጨረሻው ደረጃ ላይ ያለም ስለማንም እኮ ይንቃል አልተናገረውም። በእግዚአብሔር አርአያና ምሳሌ እየተባልኛል። ስለዚህ ምን ለሆነ የምንፈልገው ወደ ላይ ምን አለ? የለም እኮ እግዚአብሔር መሆንማ ምንም አያስፈልግም። አለና ይል እግዚአብሔር ራሱ እግዚአብሔር የሌለው ይፈልገው እግዚአብሔር ለመሆኑ እንጂ እኛማ እግዚአብሔር ስላለን አንፈልግም። ያውም ደግሞ ከኛ የነሳውን ስጋ ነው እግዚአብሔር ያደረገው እግዚአብሔር ራሱ። ስለዚህ ለምን እንፈልገዋለን? እኛ አይደል ሁሉ እኛ ያልሆነ ነገር ምን አለ? ሁሉ ለኛ ስለሆነ የምንፈልገው ነገር የለና። ስለዚህ እኛ አሁን የምንጥረው ሰው ለመሆን መቼም ቢሆን መቼ ሰው ለመሆን ከቅርጽ ውጭ የውስጥ ሰው ለመሆን የልብ ሰው ለመሆን ነው የምንደክመው እንጂ ሌላ ለመሆን ሌላ በመሆን የሚገኝ ነገር የለም። ስለዚህ እየበቃን ስንሄድ ሰው እንሆናለን፣ ደረጃችን ላይ እንደርሳለን። ምን ማድረግ እንዳለብን እናውቀዋለን። ያንን አሁን ከኛ ውስጥ ያለው ህይወታችን ተሰውሮ ተደብቆ ነው ያለው እኛ በማንነታችን ውስጥ። ያን ያህል ትልቅ ነገር ነው የነበረን ሰዎች ያን ሁሉ አጥተነው መውጣት፣ መግባት፣ መተኛት፣ መነሳት፣ መብላት፣ መጠጣት ይሄ ብቻ የምድራዊ ተፈጥሮ ህይወታችን ይቀራል። ከዚህ ውጭ ግን ትልቁን ነገር ሰው ሊያውቀው የሚገባውን ነገር ሁሉ ማወቃችን እንደተወሰደ ነው አልተመለሰም። ስለዚህ አስረኛ ማድረግ ማለት የሰው ደረጃ እኮ ነው። አሁን ለምሳሌ አንድ ሰው ይህን ቤት ዘግቶ በዚህ ቤት ገብቶ በዚህ ቤት ወጥቶ ማሄድ ይሄ እኛ ስራ እኮ ነው።
እ ሙትን ከመቃብር ማስነሳት ይሁን ለኛ ስራ እኮ ጌታ ለኛ የሰጠን። ጌታ ከመቃብር የወጣው በእኛ ስጋ አይደል? ሙታን ተነሳ የምንለው በእኛ ስጋ አይደል? በተዘጋ ቤት ገባ፣ በተዘጋ ቤት ወጣ። ከዚያ በኋላ ጴጥሮስም በተዘጋው በር ወጣ አይደል? ስለዚህ የኛ የራሳችን ህይወት ነው። አሁን እነ ጴጥሮስ ራሳቸውን ስለሆኑ ከሰውነት ደረጃ ስለደረሱ ያን የማግኘት ይቻላል። እና ይህ የኛ ደረጃ የሚያሳውቀን ምን ጊዜ እህቶቻችን ወንድሞቻችን እኛ እንድንሆን ነው መጥራት ምንጥረው እንጂ ሌላ ለመሆን አይደለም። አንደኛ ቅድም እንዳልኩ ከኛ የተሻለ ነገር የለንም ለኛ። ይሄ ከበቂያችን በላይ የመጨረሻው ጣራ ላይ የተፈጠረ ሰዎች ናቸው። ተፈጥሯችንም ስልጣናችንም የመጨረሻው ነው። ስንፈጠርም ተፈጥሮ ሲያልቅ መጨረሻ ላይ ሰው ልቁጭ እስካሁን ድረስ የተፈጠረውን ሁሉ ግዛው። ስለዚህ ሌላ ነገር ስለሌላ የምንመኘው ነገር የለም እና እግዚአብሔር ብናውቅ ነው ብናውቅ ስጋው ሲፈተት ህብስቱ ሲለወጥ በፍጹም አይቻልም። ለማስረዳት እግዚአብሔር አንዳንድ ጊዜ የተጠቀመበት ነው። ያንን አባት ሊያስረዳቸው እግዚአብሔር ሲያወራርደው በእውነት ይለወጣል። አዎ ይለወጣል። የመለወጡ ጥበብና ዕውቀት ጥበቡና እምነቱ እንጂ እንዴት እንደሚሆን ግን የምናውቀው ነገር የለም። ጥበቡ ክህነቱ ነው ማለት ነው። እዚያ በኋላ መሆኑ ደግሞ እምነቱ ነው። ከዚህ ባሻገር ግን ምንም አላ አራያሁ ወለምላሜው ይብስ ከትምህርተ መስቀሉ ጋር በጣዕምም በመልክም ያልተለየ ምንም ነገር የለም። ሊያደርገው የሚገባው ነገር መለኮት የሚሰጠውን ነገር ይሰጣል። ህብስት የሚሰጠውን አንድ እንጀራ የሚሰጠውን ነገር አይደለም የሚሰጠው መለኮት ደግሞ ስጋንም ነፍስንም የሚያድን ነው። ስለዚህ ያን ነገር በስጋው አማካኝነት በደሙ አማካኝነት እናገኘዋለን። ከዚያ ውጪ ግን በእይታ ግን የሰው ደረጃ አይደለም። ይሄ ምስጢር ነው። የፈለገ ነገር ቅድም አልኩ እንግዲህ ወደ ላይ ብንወጣ ሞታች ብንወጣ እግዚአብሔር ስለማንሆን ይህን ማወቅ አንችልም። ስለዚህ በእግዚአብሔር ብቻ ተወስኖ የሚኖር ምስጢር እኛ ግን የምናየው በእኛ ላይ የሚፈጸም ምስጢር ማለት ነው። ይሁሉ ማለት ነው። ምስጢረ ሥላሴ ምስጢረ ሥጋዌም ቅድም አልኳችሁ ተፈጸመ አልፏል። አናውቀውም። ምስጢረ ሥላሴም ነባር ነገር ነው። አናውቀውም። ዘላለም ከእግዚአብሔር ጋር ያለ ሶስትነት ነው። ሥጋዌውም እንዲሁ ተፈጸመ። የምናውቀው ነገር የለም። ጥምቀቱ ተፈጸመ። በእኛ ዘንድ ያለው እኛ ስንጠመቅ አናውቀውም። ምንም ነገር በውስጣችን ያለችው ነፍስ እንኳን አናውቃትም። ስራ ስትሰራ ብቻ ነው የምናውቀው፣ ስታሰራ የምናውቀው። ምን እንደሆነ የሚታወቅ ነገር የለም። በውስጣችን ደግሞ የእግዚአብሔር ልጅነት አለ። ከሰውነት ልጅነት ባሻገር የእግዚአብሔር ልጅነት አለ። አናውቀው። ምንም የምንለየው ነገር የለም። የሁሉ ምስጢራችን ነው ለኛ የምናውቅበት። ምናልባት በስራ ስንገልጠው የምናውቅበት መንገድ አለ። ከዚህ ውጭ ባለው ግን ምስጢር የሚለው እኛ ጊዜ ገደብ ያለው በእኛ ዘንድ ያለው እግዚአብሔር ዘንድ ያለው ግን ለዘላለም ምስጢር ሆኖ የሚኖር ስራውን ግን ያኑ ስራ የሚሰራ ምስጢር ማለት ነው። ምስጢረ ሥላሴ ሥላሴ ማለት ሶስትነት ማለት ነው። አሁን በመንፈቀናው ከተማ ሥላሴ ማለት ሥላሴ ማለት የስም የአካል ስም አይደለም ምናምን እንዲሉ ሰማላችሁ ማለት ነው። እዚህ ፕሮቴስት ምንድነው ታድሶ ምናምን ነው ሰዎች ሲጀመር ማለት ነው። እንኳን ሶስትነት ይቅርና እንኳን ሶስትነት የሚለው ቃል ይቅርና ሶስትነት የሚለው ቃል ይቅርና በላሱ ቁጥር እንኳን ስም ይሆናል ከተፈለገ ማለት ሶስትነት ነው። ይሄ የእግዚአብሔር ነው። ሶስትነት አሁን ለኛ ስማችን ስም ነው፣ የእግዚአብሔር ስም ነው። ይሄ ብቻ አይደለም። ለምሳሌ ሌላው ቁጥር በራሱ ብንጠራ 318ቱ ቁጥር አይደል ስም አይደለም የ318ቱ ሊቃውን ስማቸው አናውቀውም። 318ቱ በቁጥር ግን 318ቱ የቁጥሩ ስም ነው በራሱ። ሶስቱ ሥላሴም ስም ነው። 318ቱም እንዲሁ አርባዕቱ እንስሳ ከተባለ ኪሩቤል ናቸው፣ ስማቸው ነው። የምንፈልገውን ነገር በቁጥር መጥራት እንችላለን። በድምሩ ቁጥሩ እዚህ ባሻገር እንደገና ባለው በዘር ሥላሴ ሬዘር በዚህ ሶስትነት ስም መሆን ይችላል። ግን ትልቁ ነገር አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ አሁን በቅዱስ ሥላሴ አይደለም፣ በቅድስት ሥላሴ በተለየች በከበረች ሶስትነት ነው የምንለው። ከዚህ ላይ ቅዱስ ኤፍሬም የተናገረውን አባቶቻችን ሲያብራሩ
ለምንድን ነው ሥላሴ በሴት ስም የተጠራ? ቅድስት ማለት ሴት ናት፣ ቅዱስ ማለት ወንድ ነው። ለምንድን ነው ቅድስት የተባለ? አሁን በቅድስት ሥላሴ ነው ብዙ የሚባለው። ለምንድን ነው ቅድስት የተባለ? አዎ ይህን የተባለበት ምክንያት ሴቶች የፍጥረታት የሰዎች ልጆች ወላጆች ናቸው ሴቶች። እግዚአብሔር ደግሞ ከባህሪው የዓለም ፈጣሪ ነው። በሌላ መልኩ ሴቶች በጣም ርኅሩኆች ናቸው። ሥላሴም ለፈጠረው ዓለም ርኅሩህ ነው። እውነት ነው በጣም ማለት እንግዲህ አንዳንድ ጊዜ ሴቶች ጨከን ይላሉ፣ እግዚአብሔር ግን በርኅራኄው ይቀጥላል። ነባር ነው ኢሳይያስ እንደተናገረው ማለት ነው። ኢየሩሳሌም ኢየሩሳሌም እግዚአብሔር ረስቶኛል ትላለች ይላል። አዎ እውነት እግዚአብሔር የፈጠረውን ፍጥረት የሚረሳ ነውን? ኢየሩሳሌም ልትረሳ ትችል ይሆናል። እናት የወለደችውን ልጅ ልትረሳ ትችል ይሆናል። እኔ ግን አልረሳሽም ከዚያ በተለየ። አሁን እናት አትረሳም፣ እናት አሁን አትጨክንም ልንል እንችላለን። ጊዜ ግን አለው። እናት የማትጨክነው የሚጨክን ጊዜ ሳልደረሰባት ድረስ ነው። ይህ በጣም የታመነው እያለቀሰችም ትታው ተዳለች እየተገደለ እርሷን የሚጨምር ነገር ቢኖር እናት ላትጨመር ትችላለች። ምሳሌ አንድ እንትን የሚባል በክፍለ ሀገር የሚባል አንድ እጇን ቢፈጃት ከልጇ ላይ ጣለችው። ልጅ የታቀፈች እናት እጇን ከእጇ ላይ ፍም አድርጋ ወሩራ የመጣል አቅም ባይኖራት ምንድነው የምታደርገው? እንዴ ነው የምትቀለብጠው። የሚታያት ራሷን የሚታያት እንጂ ልጇ አይታያትም እንጂ ልጅ የሚታየው ራስን ማየት እስከተቻለ ድረስ ነው። ራስን ማየት ካልተቻለ ልጅ አይታይም። ሌላ ሰው የሚታየው ራስን እስካጠገበ ድረስ ነው። ራስ ካልጠገበ ሌላ ሰው አይታይም። መጀመሪያ ራስ ነው ሁሉም ሰው ማለት። እናትም ልጆቿን የምትረዳው ራሷን እስከረዳች ድረስ ነው። ራሷን ካልረዳች ግን ልጇን መርዳት አትችልም። እግዚአብሔር ግን ራሱን ወደ ሞት አሳልፎ ሰጥቶ ሰውን የሚያድን ጌታ ነው። ስለዚህ የዓለሙ ሁሉ እናት ስለሆነ የዓለሙ እናቶች በሚጠሩበት ስም ቅድስት ተብሎ ይጠራል ማለት ነው። እግዚአብሔር ምስጢረ ሥላሴ ማለት ከፍጥረት ሁሉ በላይ ዕውቀት ባላቸው በመላእክትና በደቂቀ አዳም ዕውቀት የማይመረመር የሥላሴ አንድነትና ሦስትነት ማለት ምስጢር ማለት ነው። ከፍጥረታት ሁሉ በላይ ዕውቀት ባላቸው እንግዲህ የማይመረመር ሥላሴ ተትረመመ ወትትነገር ዝም ብሎ ይደነቃል እንጂ ብሎ ይመረመራል እንጂ እንዲህ ነው አይባልም። ሥላሴ ሦስትነቱ እግዚአብሔር አድንቆት ብቻ ባድናቆት ነው። ምን አንተ ቻይ ጌታ ሶስት ስትሆን አንድ ስትሆን ሶስት በቃ አለቀ ብቻ ነው። እዚህ ውጭ እንዴት ሶስት ሆነ እንዴት ሁለት እንዲህ ስለሆነው ነገሌም እንዲሆናሉ ብሎ ማለት አይቻልም። ይሄ ደግሞ በማን ዘንድ ነው ሲባል በእንስሳት ዘንድ አይደለም። አይምሮ አልተሰጣቸው ግና ለከሙ ስሉስ ቅዱስ መዋዕለ ክልኤ አይምሮ ለብርሃን በነግ ዘፈጠሮ ቃለክሙ ወተናግሮ ግና ለከሙ ስሉስ ቅዱስ ጌትነት ምስጋና ክብር ይገባቸዋል። ዓለሙን የፈጠራችሁ ብርሃኑን የፈጠራችሁ በቃል ብቻ በመናገር ሁሉን የሰራችሁ ከመላእክትና ከደቂቀ አዳም አይምሮ በላይ የሆናችሁ አሁን እነዚህ አይምሮ የተሰጣቸው ሁለቱ ፍጥረታት ናቸው። ሰውና መላእክት አዳም ልጆችና መላእክት ናቸው ዕውቀት ያላቸው። መላእክትም ያውቁትም አሁን እያበለጥን እያሳነስን እንዳንሄድ እግዚአብሔርን በእግዚአብሔርነቱ ሊያውቀው የሚችል የለም። ለምሳሌ አባታችን እግዚአብሔርንስ በእግዚአብሔርነቱ ያየው የለም። እንግዲህ ያየው ሰውዬ ነው ያለው አብሮ ቁጭ ብሎ ደቀ መዝሙር የምስጢር ተማሪ የሚባለው ሰው ነው። እግዚአብሔርን ከቶ ያየው የለም። አንድ ልጁ በሪ ነው በኩልነት በክብር በየትነት አንድ የሆነው እርሱ መጥቶ ነገረን እንጂ በባህሪው ግን እግዚአብሔርን ያየው ሰው የለም ብሎ የተናገረለት ማለት ነው። ስለዚህ ይህ በመሆኑ አሁን በሁለቱ ፍጥረታት ዕውቀት ባላቸው በመላእክትና በደቂቀ አዳም ዕውቀት የማይመረመር የሥላሴ አንድነትና ሦስትነት ምስጢር ማለት ነው። ምስጢረ ሥላሴ ማለት በሚካኤልም ዘንድ ሶስት ሲሆን አንድ ነው፣ አንድ ሲሆን ሶስት ነው። አሁን የተለየ ሶስትነት የተለየ አንድነት የለም። የገብርኤል እምነት ማለት የኛ እምነት አሁን ገብርኤል በተሻለ የሚያውቀው ማለት በፍጹም አይደለም። ይህንን ልናውቀው የሚገባ ነገር አለ። የተማረ ሰው የሚያውቀው ያልተማረ ሰው የማያውቀው እግዚአብሔር የለም። መላእክት የሚያውቁት ደቂቀ አዳም የማያውቁት እግዚአብሔር የለም። ሚካኤል የሚያውቀውን አንድ ገበሬ የሚያውቀውን ዕውቀት ነው ስለ እግዚአብሔር ማለት
ለእግዚአብሔር ያለው እውቀት ያው በእምነት የሚሆን ነው እንጂ በምንም የማይሆን ነው። የሚካኤል እምነትና የኛ እምነት ልዩነት የለውም። እግዚአብሔር ማለት ሶስት ሲሆን አንድ ሲሆን ሶስት ማለት ነው። ያ ደግሞ ከፍ ያለ ሰው አብልጦ የሚያውቀው ያልተማረ ሰው ደግሞ በትንሹ የሚያውቁ ማለት አይደለም። ወይም የተከፈለ እምነት ያለው ማለት አይደለም። በሁሉም ዘንድ ማንም አያውቀውም። መላእክት በፊቱ ቀጥታ አይተውት አያውቁም። እግዚአብሔርን አይቶ ጌታ እንደዚህ ያለው እኔን አይቶ በሕይወት መኖር የሚችል የለም። እኔን አይቶ በሕይወት ከመገሌ በቀር እኮ ማለት ነበረበት። አያችሁ፣ ከነ ሚካኤል በቀር ከነ ገብርኤል በቀር እኔን አይቶ በሕይወት መኖር ከሰው ልጅ መካከል የሚችል የለም አይደለም ያለው። እኔን አይቶ በሕይወት የሚኖር የለም። ለአንድ ሰዓት እንኳን መቆም የሚቻለው ሰው የለም። ስለዚህ መላእክትም የማያዩት የማያውቁት እንኳን ሌላው ይቅርና መወለዱን የማያውቁ መላእክት ነበሩ አይደል? በምኑ ይወቁት? ከሰማይ ማየት ቢችሉም በመጽየተ መብረቅ እንደ መብረቅ ብልጭ በሚል መስታወት መሰል ነገር ሊያውቁት ቢችሉም እንኳን ወደ ሥላሴ ቢዞር ሶስት ነው ሥላሴ። እዚያ ከመንበሩ ወልድ አልጎደለም። ስለዚህ ሊጠራጠሩበት የሚችሉበት ምክንያት አልነበራቸውም። ስለዚህ ሁልጊዜ ቅዱስ 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 እያሉ የሚኖሩ መላእክት አሉ። እነዚያ ሊያውቁት የቻሉ አርኅዋተ መኳንንት በሩን ክፈቱ ልዑል አሸናፊ ምርኮም ማርኮ መጥቷል ተብሎ የእርገት ሲዘመርለት ነው ሁሉም የሰሙት። ሁሉም መላእክት አላወቁትም። ልደቱን ካላወቁ እንግዲህ ተመልከቱ። ልደቱን ካላወቁ በአንድነቱና በሶስትነቱ መካከል ያለውን ነገር ሊያውቁ አይችሉም። ለመላእክት የተሰጠ ሌላ እምነት፣ ለደቂቀ አዳም የተሰጠ ሌላ እምነት የሚባል ነገር ስለሌለ ማለት ነው። ስለዚህ በመላእክትና በሰው ዘንድ እግዚአብሔር ምስጢሩን አንድ አድርጎ የሰጠ ጌታ ነው። መላእክትም የሚያመሰግኑት በዚህ ስም ብቻ ነው። ቅዱስ 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 አይሚሉ ለምን አልጨመሩም? ለምን አራተኛ አላስቀመጡም? ለምንስ አንድነቱንስ ወደ ሁለት ለምን አልወሰዱም? ይሄ እግዚአብሔር አንድነቴ ነው። ስለዚህ የማይመረመር ጌታ ስንል በሚካኤልም በገብርኤልም በደቂቀ አዳም በተማሩ ሰዎችም ባልተማሩ ሰዎች የተማሩ ሰዎች መጽሐፍ አገላብጠው የሚያገኙት የሰው ልጅ ሁኔታ ብቻ ነው። ስለ እግዚአብሔር ማወቅ ትንሽ ብቻ ነው። እግዚአብሔር አንድ ነው፣ ሶስት ነው፣ አለቀ። ፈጣሪ ነው። በየዝፈርዱ በየዙሪያው ሲታይ ግን ክፉ ሰው ነበር፣ ደግ ሰው ነበር። ክፉ የሰራው ሰው እኒህ ስራዎች ናቸው። በዚያ ምክንያት ይሄ ደረሰበት። ደግ ሴት ነበረች፣ ደግነቷ ይሄ ነው። ደግ በመሆኗ ይህን አገኘች፣ ደግ በመሆኗ ይህን ፈተና ደረሰባት እንደሚሉ መጽሐፎች ናቸው የተሰበሰቡት። ስለ እግዚአብሔር ግን ይህን እንትን አይደለምና በሁለቱ ሰዎች በሁለቱ ፍጡራን መካከል ምስጢር የሆነ ነው የእግዚአብሔር ጌትነት ማለት ነው። ይህም ማለት እንደ አብርሃም ያይደለ ሶስትነት እንደ አዳም ያይደለ አንድነት ወይም አንድ ሲሆን ሶስት ሲሆን አንድ መሆን ማለት ነው። ቢሆንም ግን ይህ ከዊን ከሰው ልጅ ዕውቀት በላይ ስለሆነ ይታመናል እንጂ አይመረመርም። እንደ አብርሃም ያለ ሶስትነት እንደ አዳም ያለ አንድነት ለምሳሌ አብርሃም፣ ይስሐቅ፣ ያዕቆብ ሰለስቱ አርስተ አበው ወይም ፓትርያርኮም ሶስቱ አርስተ አበው የሚባሉ ናቸው። የአባቶች አለቆች ናቸው። ዘመናቸውን እንግዲህ ተመልከቱት። ከአብርሃም እስከ ይስሐቅ ድረስ ረጅም ዘመን ነው፣ የተለያየ ዘመን። አብርሃም ሲኖር ይስሐቅ አልነበረም። ከጊዜ በኋላ ይስሐቅ ተወለደ። ይስሐቅና አብርሃም ሲኖር ደግሞ ያዕቆብ አልነበረም። ከጊዜ በኋላ ያዕቆብ ተወለደ። ያዕቆብ ሲወለድ ደግሞ አብርሃም ደግሞ አልነበረም። በእርጅና ዘመን ነው የተወለደ። ያዕቆብ ሲወለድ ደግሞ አብርሃም አልነበረም። አሁን ደግሞ እንዲያ ሲል ልጆች እየተወለዱ አባቶች እየሞቱ ነው እንጂ በአንድ ጊዜ ተካተው ሶስቱ የነበሩበት ዘመን የለም። እንግዲህ እንዲያ ከሆነ ዕውቀታቸውም የተለያየ ነው። አብርሃም ተወለደ። ዘቀደመ ተፈጥሮ የቀደመ አይምሮ በመፈጠር የቀደመ በእውቀት ይቀድማል። አሁን የኛ ተፈጥሮ እንዲህ ነው። ዘቀደመ ተፈጥሮ የቀደመ አይምሮ በመወለድ የቀደመ ወይም ቀደም ብሎ የተወለደ ሰው ዕውቀቱ ቀደም ብሎ ይሆናል። ቆይቶ ከ5 ዓመት በኋላ የተወለደ ደግሞ ከ5 ዓመት በኋላ ነው እያወቀ የሚሄደው። እንግዲህ 5 ዓመት ልዩነት አለው በእውቀት በራሱ ማለት ነው። አይደለም የአያት እድሜ ማለት ያዕቆብ ለአብርሃም ለያዕቆብ አያቱ ነው። እንግዲህ ስንት ጊዜ አውቆ ቆይቷል አብርሃም ማለት ነው። ስንት ስራዎች ሰርተዋል። እኒህ ሰዎች አሁን አንድ የተባሉበት ምክንያት ሰው በመሆናቸውና አንድ ስራ በመስራታቸው የተለየ ስራ የላቸውም። ምጥን ያለ የሶስት ሁሉ ተከታታይ ስራ ነው የሚሰሩት። አብርሃም እግዚአብሔር የነገረው፣ ይስሐቅ አብርሃምና እግዚአብሔር የነገረው፣ ያዕቆብ እንደገና አብርሃም ይስሐቅ ያዕቆብ የነገሩትን እግዚአብሔር የነገረው ብቻ ነው። ከዚህ ውጭ የተለየ ነገር ምንም ተጨማሪ ነገር የላቸውም። ሁሉም እያንዳንዳቸው ይስራውን ሶስቱ ይባላሉ። እኒህ ሰዎች ፍጹም ሶስት ናቸው።
ወደ አንድ የሚያመጣቸው አንድም ነገር የለም። አብርሃም ልብ አለው፣ ቃል አለው፣ እስትንፋስ አለው። የጊዜ ቅድምናም አለው። ይስሐቅ ልብ አለው፣ ቃል አለው፣ እስትንፋስ አለው። ከያዕቆብ የጊዜ ቅድምና አለው። ከአብርሃም መዘግየት አለበት። ያዕቆብ የራሱ ልብ አለው፣ የራሱ ቃል አለው፣ የራሱ እስትንፋስ አለው። የራሱ ጊዜ ርዝማኔ አለው። ከነዚህ እንደገና የሚያንስበት አለው። እኒህ ሰዎች ስለዚህ ስንት ሰዎች ናቸው? ፍጹም ሶስት ናቸው እንጂ አንድ አይደሉም። ሌላ ደግሞ እንደ አዳም ብቻውን ደግሞ አንድ የሆነ ደግሞ አዳም ነው። ቀዳሚ ፍጥረት አንድ ነው። እግዚአብሔር የፈጠረው አንድ ሰው ነው። አሁንም ያለ አንድ ሰው ቢሆንም እንኳን ማለት ነው በተፈጥሮ ደረጃ እግዚአብሔር የፈጠረው ግን አንድ ሰው ነው። በፈጠረበት ዕለት እግዚአብሔር ሴትና ወንድ አድርጎ ሰራው ነው የሚለው እግዚአብሔር አሳምሮ ሙሴ የጻፈው መጽሐፍ። እንግዲህ ሔዋን የመጣች ሌላ ጊዜ ነው። መጽሐፉ ግን በፈጠረበት ዕለት ሴትና ወንድ አድርጎ ሰራው ነው። እግዚአብሔር አዳምን ሲፈጥረው ሴትም እንዲሆን ወንድም የሚሆን አካል የፈጠረለት። በዚያ የተነሳ ከአንዲት እህት ጋር ትዳር የመሰረተ ሰው መትመቱን ወንድ ብቻ ቢወልድ ያንተ ልጅ ናቸው አይባሉም። ትዳር ከአንድ ወንድ ጋር ትዳር የመሰረተች እህት መትመቱን ሴት ብቻ ብትወልድ ያንቺ ልጆች አይባሉም። ወንዱም ሴት ስለሆነ ሴቷም ወንድ ስለሆነች የጋራ ልጆች ናቸው እንጂ የገሌ ልጅ የሚባል ነገር የለውም። ያ የተከናወኑ በተፈጠርንበት ዕለት ነው። ግን እግዚአብሔር ምን እንዳወቀ ምን እንደታየው አይታወቅም። ሁለት አድርገው ያናቃል። አንድ አድርጎ ቢቀጥል ይችላል። ግን የተለያየ ጾታ እንዲኖረው ያደረገ አንዱን አካል ነው እግዚአብሔር። አሁን ሲታይ ያው ከተለያዩ ጾታዎች የሚወለድ ልጅ ጥሩ ትውልድ ጥሩ ልጅ እንደሚሆን ይታመናል። በአንድ ደም ግንኙነት የተወለዱ ልጆች ደግሞ ኮፒ እየሆኑ እንደሚሄዱ ይታመናል። ሱፍቻፊ፣ በርጋይ፣ ደንጋጣ የሚሆን ትውልድ የሚፈጠረው እንዲያ ነው ይባላል። በነገራችን ላይ ኮፒ እና ኦሪጂናል ማለት ምንድነው ልዩነቱ? ማለት ኦሪጂናሉ እያለ ኮፒ ነው እየጠፋ የሚሄድ። ኦሪጂናሉ አይጠፋም ካልተቀደደ በቀር ማለት የኦሪጂናል ጽሑፍ። ኮፒው ግን እየተነነ ወረቀቱ ባዶ እስከሚቀር ሰማይነበብ ድረስ ያልቃል። በዚህ ነው ኮፒ የተባለው የሰው ልጅ ማለት። አሁን ከአክስት ከአጎት እንዳይወለድ ተፈጥሮ የሚያስገድደውና ሃይማኖት የሚያስገድደው እዚህ አሉ። ክርስቲያኑ ለምንድን ነው አንደኛ ደረጃ ስም የሚፈራው ማለት? አንደኛ ተፈሪ ያለው የእግዚአብሔር ሕግ ተፈሪ ያደረገው ከእግዚአብሔር ሕግ ባሻገር የትውልዱ መራራቅ ነው። በደም የዝምድና የደም ሂደት የማያሳይ ትውልድ ላይ ነው የሚጋባው። በዚያ የተነሳ ያ ሰው እጅግ የራቅና ተፈሪ ግርማ ያለው በራሱ የሚኖር ሰው ሆኖ ይኖራል። ስለዚህ ከመጀመሪያው ጀምሮ ያ ትልቁ አባት አዳም በኦሪቱ ገና ካክስት ካጎት ጋር አትጋቡ የሚባል ሕግ ተገልጾለት ሳይሰራ ተቀድሞ ልጆቹን እንዴት ላድርጋቸው ብሎ ሲጨነቅ ነበር። በዚህ ነው እህቱን እንዴት ያገባልሽ እንዴት ላድርጋቸው? እንግዲህ ከሌላ ሰው መጋባት ጋር ስለማይችሉ ባይሆን እንግዳስ በመንትያ ለለያቸው። አንድ ጊዜ የተወለዱትን ሴቷን ከዚያኛው ወንዷን ከዚያኛው አጥዬ ላገባቸው ብሎ ወደ ጠብ ገብተው ወደ ገያ ልጆቹ የገቡበት ምክንያት ይሄ ነው አንዱ ማለት። ስለዚህ አንድ ነው አዳም አሁን አንድ ልብ ያለው አንድ ቃል አለው አንድ እስትንፋስ አለው፣ ግን ሶስት አካል የለውም። አዳም እንደ እግዚአብሔር የማይሆንበት አሁን አንዱ ይሄ ነው። አርአያውና ምሳሌ በኋላ ምን ሄድበት እንዳለ ሆኖ ነገር ግን አዳም ሶስት አካል መሆን በፍጹም አይችልም። አብርሃም፣ ይስሐቅ፣ ያዕቆብ ደግሞ ሶስቱን ልባቸውን አንድ አድርገው ደግሞ አንድ መሆን ደግሞ አይችሉም። አብርሃም፣ ይስሐቅ፣ ያዕቆብ በአካል ሶስት እንደሆኑ ሁሉ ሥላሴን ለመምሰል ምን ይቀራቸዋል? ሶስት ልብ አላቸው። አንድ ልብ ነበር ማለት ሶስት ሆኖ አንድ ልብ መኖር ነበረባቸው። አንድ ቃል መኖር ነበረባቸው። አንድ እስትንፋስ። እነዚህ ሶስት ቃል ሶስት ነው ለየራሳቸው ሙሉ ሶስት ስላላቸው ማለት እግዚአብሔር አሁን ሶስት አካል አለው እንጂ ሶስት ቃል የለውም። ስለዚህ አንድ እግዚአብሔር የምንለው ለዚህ ነው። አንድ ነው ልቡ። ሶስት ልብ የሌለው ሶስት አይባልም። አካሉ ላይ ብቻ ነው አካል እና ግብር ስም የሚባሉት ላይ ሶስት የምንለው አንድ እግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ አንድ እግዚአብሔር አንድ ጌታ። ምክንያቱም ነገሮችን ሁሉ የሚያደርግ ልብ ያለው ቃል ያለው እስትንፋስ ያለው አንድ ሰው ነው። እግዚአብሔር ደግሞ ዓለሙን ሲፈጥር ደግሞ አንድ ልብ አንድ ቃል አንድ እስትንፋስ ነው ያለው። ሶስት ልብ ሶስት ቃል ሶስት እስትንፋስ ቢኖር መስማማት ደግሞ የለም። አንድ አይደሉም። ሶስት ሐሳብ ነው ያለ፣ ሶስት ዓላማ ነው ያለ፣ ሶስት ፍቅር ነው ያለ። እነዚህ ነገሮች ይኖራሉ።
ሲጀመርም ሶስት ከሆኑ የተለያዩ ሶስት ነገሮች ከሆኑ ፈጣሪ ናቸው ለማለት በራሱ አስቸጋሪ ነው። አንድ ቃል ከሌለ አንድ ቃል ሆነ ሶስት ከሆነ አንዱ አንዱን ፈጠረው አንዱ አንዱ ፈጠረው የሚሉ ነገሮች የሚያደርሱላቸዋል። ስለ እግዚአብሔር አይደለም እያልኩ ያለው በእኛ ሂደት በተፈጥሮ እንደ አብርሃም እንደ ይስሐቅ ብንሄድ ማለት ምክንያቱም አብርሃም ቀጥሎ ያለውን አስገኘ፣ ይስሐቅ ቀጥሎ ያለውን አስገኘ። በእንዲህ አይነት እግዚአብሔር ግን አንድ ሰው፣ አንድ ልብ፣ አንድ ቃል፣ አንድ እስትንፋስ፣ ስለዚህ ሶስት አካል ያለው አንድ እግዚአብሔር። አዳም ግን እንደ እግዚአብሔር አንድ ቃል፣ አንድ እስትንፋስ፣ አንድ ልብ አለው። እንደ እግዚአብሔር ሶስት አካል ግን የለውም። ስለዚህ በአካል ሶስት ነው አዳም አይባልም። አብርሃም ይስሐቅ በአካል ሶስት ናቸው፣ ነገር ግን አንድ መሆን አይችሉም። ይህን ያለው ቅዳሴ እመቤታችን ቅዳሴ የደረሰው አባ ሕርያቆስ ነው። ሶስት ስን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አይደለም። አይው እነዚህ የለየላቸው ሶስት አንድ የማይሆኑ ሶስቶች ናቸው። እነዚህ በተፈጥሮ በስርዓት ካልሆነ በቀር በሰውነት ደረጃ አንድ መሆን አይችሉም። አንድ ሰው እንደሚያስበው አንድ ሰው እንደሚከናወነው ማከናወን አይችሉም። አዳምን ደግሞ አንድ እንለዋለን ፍጹም እንጂ ሶስት ብለን አንጠራውም። ልብ ስላለው ሶስት አይደለም። አንድ ልብ ያለው ሁሉ ሶስት አይባልማ። እግዚአብሔር ሶስት ስንል በአካል ብቻ ለይተን ነው የምንለው። አንድ ልብ ያለው አንድ ስለሆነ፣ አንድ ቃል ያለው አንድ ስለሆነ፣ አንድ እስትንፋስ ያለው አንድ ስለሆነ፣ ይህም ማለት እንደ አብርሃም ያይደለ ሶስትነት እንደ አብርሃም ያል እንደና አብርሃም ማለት ነው እንትን እንዳላችሁ ማለት ነው። እንደ አዳም ያይደለ አንድነት ወይም አንድ ሲሆን ወይም አንድ ሲሆን ሶስት ሲሆን አንድ መሆን ማለት ነው። ሥላሴ ማለት ሶስት ነው፣ አንድ ነው እግዚአብሔር ሶስትነት። ስለዚህ ነው ሶስትነቱ በምን ሲባል በአካል በስም በግብር የምንለው አንድነቱስ በሚመስለው ሁሉ። አሁን የሶስትነቱ ገደብ አለው። ሶስት ነገሮች ብቻ ነው ስለ ሶስትነቱ የምንጠራው ስለ ሶስትነቱ ሶስት ነገሮች ብቻ ምን ጊዜ እንጠራለን? ስም፣ ግብር፣ አካል ወይም ከአካል ብንል አካል፣ ስም፣ ግብር። ከዚህ ውጭ ሌላ ሶስትነት የፈለገ ነገር እንዳንፈልግ ማለት ነው። ለአንድነቱ ግን የምትፈልጉትን ያልጠርታችሁ ትተውታላችሁ እንጂ ለአንድነቱ ገደብ የለውም። በባህሪ በህልውና በአገዛዝ በመኖር በመፍጠር በመመገብ በማሳለፍ በመግደል በማዳን የእግዚአብሔርን ስራ ሙሉውን ስለ አንድነቱ ሙሉውን የእግዚአብሔርን ስራ መጥራት ይቻላል። ስለ ሶስትነቱ ግን አንድም ነው ሶስትም ነው ብለን እንዲህ ሌላ ነገሮችን በዝርዝር አንችልም። እግዚአብሔር ሶስት ነው ብለን በመፍጠር በመግደል በማዳን ይህ አይባልም። በመፍጠር ሶስት ነው አንልም። አባባሌ ግልጽ ነው። በመፍጠር ሶስት ነው። ሶስት ነው ስንል ሶስት ነገሮችን ብቻ እሱም አካል፣ የአካል መጠሪያ ስም፣ አካል በራሱ ከዚያኛው ተለይቶ የሚያደርገው ግብር ይባላል። አሁን በእነዚህ በሶስት ብቻ ካልሆነ በቀር ሶስት ብለን ለሌላው አንጠራም። አንድነቱ እስካለ ጀመር ታራውና ጨርሰው ራስ ለትለት የሚታየውን ነገር ሁሉ መጨመር ይችላል፣ መጨረስ ይችላል። ምን ይላል? ለምሳሌ አንድ ነገር የምናገረው ምንድን ነበረ? በመጽሐፍ ቅዱስ ውስጥ አብ አስነሳው የሚል ታስታውሳላችሁ? አባንሶ መንፈስ ቅዱስ አስነሳው፣ እኔ በራሴ ስልጣን ተነሳው። ይህን ታውቁታላችሁ። ሁሉም ሳያውቃል ወንጌል ላይ ስላለ እኔ በራሴ ስልጣን ይህን ነፍሴን የሚወስዳት የለም፣ እኔ በራሴ እለያታለሁ፣ አዋህዳታለሁ። አብ አስነሳው ይላል። ማንን? ወልድን። ወልድ ራሱ ተነሳ ይላል። መንፈስ ቅዱስ አስነሳው ይላል። ይህ ማለት አሉ አባቶች፣ ይህ ማለት ማስነሳት የሶስቱ ባህሪ ገንዘብ ስለሆነ በየአካላቱ አብ አስነሳው፣ ወልድ አስነሳው፣ መንፈስ ቅዱስ አስነሳው ይላል እንጂ አንዱ በአንዱ መኖሩን ለመግለጽ ነው እንጂ በተለያየ ጊዜ የተለያየ ስራ መስራት ማለት አይደለም። ለምሳሌ ሌላም አብ ፈጣሪ ነው እንላለን አይደል? ወልድስ ፈጣሪ ነው፣ መንፈስ ቅዱስስ ፈጣሪ ነው። የተለያየ ፈጣሪ ማለት አይደለም። ያንን ፈጣሪነት የሶስቱ በባህሪ አንዱ ነው የሚሰሩት ማለት ነው። ናምን ባህዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ዓለምን የፈጠረ ሰማይና ምድርን የሚታየውና የማይታየውን በፈጠረ ወልድና መንፈስ ቅዱስ በህልውናው በሚኖሩት በአብ እናምናለን። አሁን አካተው አባቶች ያስቀምጡ ወልድና መንፈስ ቅዱስ በህልውናው ባሉት በእግዚአብሔር አብ ፈጣሪነት እናምናለን። ሌላውን በአንድነት ያለውን ነገር ስራ ለመግለጽ ሙሉውን ነገር ስለ ሶስቱ ስንናገር ግን ሶስት ነገሮች ብቻ በስም በግብር በአካል። አሁን ይህንን የምንነሳው ከማን ላይ ነው?
አካል ነው መነሳት ያለበት። ምክንያቱም አካል ያለው ስም አለው። በአካል በስም በግብር ሶስት ናቸው። አንድ ስንል ግን ሞከር አድርጎ ቀጥሉ። በቃ በባህሪ በህልውና በአገዛዝ በመግደል በመሾም በመሻር በመፍጠር በዘላለማዊነት ሙሉውን ነገር ያንድነታቸው ነው። ስለዚህ እንደናዳም አንድ ብለን አናቆም። እንደ አብርሃም ይስሐቅ ያዕቆብ ሶስት ብለን አንቆም። ሶስት ናቸው ግን አብርሃም ይስሐቅ ያዕቆብ ነው እያልን አይደለም። አብርሃም ይስሐቅ ያዕቆብ አንድ አይሆንም። አንድ ነው እግዚአብሔር። ወደ ሶስትነት እንደማይንቀሳቀሰው እንደ አዳም አይደለም። አንድ ነው ስንል አንድ ሲሆን ሶስት ሲሆን አንድ የሚሆን እግዚአብሔር ማለታችን ወደ ታች ያለ ወደ ውስጥ በነገራችን ላይ ማለት ግን ከመግቢያው ላይ ካየነው ሌላው ማብራሪያ ስለሆነ እየጨመርን እያወቅነው እንሄዳለን ማለት ነው። ቢሆንም ግን ይህ ከዊን ከሰው ልጅ ዕውቀት በላይ ስለሆነ ይታመናል እንጂ አይመረመርም። አሁን እንዴት የሚል ነገር አንጨምርም። ማስረጃ ስጡን ማለት አንችልም። ትምህርቱ የእምነት ትምህርት ነው እንጂ ሳይንስ አይደለም። ምንቸጋገረው አሁን እንደ ፈተና የሚመጣብን አሁን እኛ በሃይማኖታችን ላይ ቀመር ውስጥ ከገባን ነው። ያ ማለት በፈጣሪ ላይ የፍጡርነት ደረጃ መወሰን ማለት ነው። የሚመረምረንን እግዚአብሔር እንመረምርሃለን እንደማለት ነው። የኛ እንግዲህ እንደምትረዱት እንደምታውቁት ሁሉ እኛ የምንመረምረው ክፍል አለ፣ የምናየው ክፍል አለ። እሱ ካፈር የተሰራ ነው። ከዚህ ውጭ የሆነውን ነገር ማየት አንችልም። አንድ መልአክ በዚህ ዘወር ቢል አይታይም። ዞር ቢል ያልኩት ያው ስለማይታይ ነው እንጂ እያንዳንዳቸው ከዚህ የታጨቁ መላእክት አሉ በእርግጠኝነት ማለት ከቤተክርስቲያን ጠባቂዎች ውጭ ከዚህ በሴቶች በእያንዳንዳቸው አንዳንድ መልአክ፣ በወንዶች በእያንዳንዳቸው አንድ መልአክ፣ ከኔም አንድ መልአክ አለ። የታመነ ነው። ቦታ ይዙም አይታይም። ይሄ አፈር ሊያቸው አይችልም። ይሄ አፈር አቅም ያለው በአፈሩ ላይ ብቻ ነው። እንግዲህ በእነዚህ ፍጡራን በእግዚአብሔር ዘንድ ግዙፋን በሆኑ ፍጡራን ላይ ይህን ያህል ድካም ካለን እነዚህን በፈጠረ ጌታ ላይ ምን ያህል የበታችነት እንዳለን ማወቅ ያስፈልገናል። ስለዚህ ልንለካው የምንችልበት መስፈርት የለንም። አይመረመርም ማለት ዝም ብለህ ፍራ ማለት አይደለም። ዝም ብላችሁ ፍሩት ማለት አይደለም። ይመረምራል እግዚአብሔር። ነገር ግን አቅም ልክ አለን። የኛ አቅም መመርመር የማይችልበት ደረጃ ስላለ እስከዚያ ድረስ መጠየቅ እስከምንችልበት እንሄዳለን። መጠየቅ የማንችለውም ብንጠይቅ ማስረዳት የሚችልም የለም፣ መረዳት የሚችል አይምሮም የለም። አንድ ጊዜ ተሞከረ እኮ የሆነ ነገር ማለት ወይ ቤልዋ ሁሉም ሐዋርያት ለማርያም ፎስ ወርኪ ወለዘይት ካል ተጸውሮ ኦፎ አግመርኪ ወለዘይት ካል ተገምሮ ወትቤሎሙ ማርያም የወጽ እሳት ማፉ ዋዊ ሁሉ ዓለም በሃይማኖታዊ የተገለጸን እመቤታችንን ሐዋርያት እውነታቸውን ነው። እንግዲህ እንደነሱ እመቤታችን የማናውቀው ጉዳይ አለ። አንድ ነገር እንጠይቅሽና ንገሪን አሉት። ምንድነው እሱ? ዓለም የማይችለው እንዴት ቻልሽው? ዓለም የማይወስነውንስ እንዴት ሶርሽ? ስለዚህ ጉዳይ የተወሰነ ነገር ንገሪን አሉ። ኋላ እመቤታችን ያለች ይህን ነገር ባሰብኩ ጊዜ ጭንቅ ይለኛል። በግምትም ሳየውም ከአንደበቴ እሳቱ ወጥቶም ዓለምን የሚቃጠል ይመስለኛል አለች። ኋላ ጭንቅ አለኝ። ምንድነው ጭንቀቱ? በምን ይውጣ? በምን ቃል ይገለጽ? እንዴት? በቃል የምንገልጸው እኮ አፈር ነው። በቃል የምንገልጸው ቅድም እንዳልኩት በቃልም ለመግለጽ አፈር መሆን አለበት። በአይን ለማየት ለመረዳት አፈር መሆን አለበት በእርግጠኝነት ማለት። አሁን ስለ አንድ መልአክ መቶ እዚህ ብልጭ ቢል እንደምን ነው ቢል እንደ ፀሐይ እንዳንል እንደ ፀሐይ አይደለም። የሆነ ነገር ነው ብለን የምንቆመው የሆነ ነገር ብለን የምንቆመው ሌላ ነገር ማስረጃ የለም። አይደለም ፀሐይ ብርሃንም አይደለም። የሆነ የሚያስፈራ ነገር ነው። የሆነ ነገር ምንድን ነው? የሆነ ነገር ምንም ነገር የለም። አፈር ምሳሌ የሆነው የተሰራ ነው። ከአንደበቴ እሳት ወጥቶ ዓለም የሚቃጠል ይመስለኛል። ያን ጊዜ ከሰማይ ድንገት አንድ ድምፅ መጣና ግው ሲያረግ ሁሉም በእያንዳንዳቸው ወደቁ። እመቤታችንም ሳትናገር እነሱም ሳይሰሟት ምንድነው እሷ አላበቃችበት ምስጢር እናንተ አልበቃችሁ። ከነሱ በላይ እኮ የምታውቀው አለ ከነሱ በላይ ማለት። ነገር ግን እናንተ ያን ነገር ለማወቅ አልበቃችሁም። ስለዚህ ያን የመለካት አቅም ለፍጡር ስላልተሰጠው እግዚአብሔር ሊነገር አልቻለም። ይህን ነገር በምሳሌ አሁን የወጽ እሳት ማፉ የኩሉ ዓለም አንደበቴ እሳት ይወጣ ይመስለኛል፣ ዓለም ሁሉ ይቃጠላል። እኛ ሰዎች እንዳሉ እሳት መጥቶ አይበላቸውም። የሚሰማው ድምጽ በራሱ ሰውነታቸውን እንዳልተሟሽ ሸክላ ፍርክርክ የሚያደርግ ነው።
እኛ እኮ በእግዚአብሔር ቃል የተጠበቀ ነው። እንዲህ ስንመላለስ ቃሉ ነው እንደዚህ ብስል አድሮ ክፉን ነገር ሁሉ እንድንችል ያደረገው። አንድ ነገር ከእግዚአብሔር ፈቃድ ቢወጣ ሁሉም ፍርክርክርክ ልም ነው የሚለው። የተፈቀደውን ነገር መስማት ነው የሚችለው፣ የተፈቀደውን ማየት ነው የሚችለው እንጂ እዚህ ውጭ ግን ለህይወት በራሱ አደጋ። እኔን ቅድም ያልኩት እኔን አይቶ በህይወት መኖር የሚችል እንዴት እንሆናለን ማለት ነው? እንወድቃለን እንደ ጴጥሮስና እንደ ያዕቆብ ማለት እኮ አይደለም። እነሱማ እንደተኛ ሰው ነው በህይወት ነው የወደቁት እኮ። ለምን? በፈቃድ ስለሄዱ። የኛ ግን ሁኔታችን ራሱ አይታወቅም። እንደተቃጠለ ወረቀትም አንለው ወራሪ ያለው ዓለምን አልፋ ስላላየናትም እንደ ዓለም እልፈት ልንል አንችልም እንደምን እንደሆነ። ስለዚህ ያ ስለሆነ የእያንዳንዱ የራሱ ደረጃ ስላለ ይህ አይን የፈለገ ነገር ቢሆን ማየት የሚችለው አፈርን ብቻ ነው። የጆሮ መስማት የሚችለው አፈርን ብቻ ነው። ይህም መናገር የሚችለው ስለ አፈር ጉዳይ ነው። መናገረው ስለ አፈር ነው። ለእግዚአብሔር ትንሹን ነገር የሰማነውን ያህል ብቻ ነው። ጌታችን እንደዚህ ያለ ነው። ሁልጊዜ ስለኖርንበት አቅርቦ ስለቀረበን አብዝቶ ስለቀረበን አብዝተን መራቅና አብዝተን የመለካትን ነገር ማለት አንችልም። እስከ ልካችን ድረስ ሰው ሊያውቀው የፈቀደልን አለ። እስከዚያ ድረስ እንሄዳለን በስርዓቱ ማለት ነው። ሰው ደግሞ የማንችልበት የአእምሯችን የውስጥ መጠናችን አውቆ ደግሞ የከለለልን አለ። ከዚያ በላይ አንሄድም። ብንሄድም ለህይወታችን አደጋ ነው። ባናውቀውም ደግሞ ኃጢአት አይደለም። አያችሁት? ባናውቀው ኃጢአት አይደለም። የመልአኩ ቁመቱ ምን ያህል ነው፣ ስፋቱ ምን ያህል ነው ብለን ባለማወቃችን አንኮንንም። እሱ እንድናውቃለን ተፈጠርን። የመልአክ ምንድነው ምን ይሰራል የሚለው ተፈጥሮ የሚለውን ነው እንጂ የተፈጠረበትን መነሻ ባህሪውንና አሁን ያለበትን የህይወቱን ስፋትና ለኬት የማወቅ ግዴታ የለብንም። አቅማችን አይፈቅድም ማለት ነው። በመሆኑ ፍጡር የፈጣሪውን ባህሪ ወሰን ካላወቁ ብሎ ወሰኝ ካላወቁ ብሎ መታገል አይኖርበትም። በቃ ያለው ነገር ብቻ ነው። የምናውቀው ራሱ ከመንግስተ ሰማያት ጽድቅ በላይ ነው። ስለዚህ የሚቀርብን ነገር የለም። አንድነቱን ሶስትነቱን ካወቅ ለመንግስተ ሰማያት እሱ ነው፣ ለየትነቱም እሱ ነው። ከዚህ በላይ የማናውቀው ነገር ሊኖርና በአይምሯችን ልናስቀምጠው ይገባናል። ቦታ ልንተውለት። ጌታዬ ነው፣ ፈጣሪዬ ነው፣ የማውቀው ትንሽ ነገር ነው፣ የማላውቀው ብዙ ነው። ይሄ የታመነ ጉዳይ ነው። ሙልጭ አድርጎ በአይምሮ ውስጥ ጌታዬን እለካዋለሁ ማለት ግን አይቻልም። ያ የፍጡር ሂደት ነው። መታገል አይኖርበትም። ፈጣሪው በፍጡር ሊመረመር ከቻለ ምንድነው ብልጫው? ፈጣሪው በፍጡር ሊመረመር ከቻለ ምንድነው ብልጫው? እንጨት አቁሞ እንጨት ጠርቦ ድንጋይ አለዝቦ ያቆመ ሰው እምነት ነው ማለት ነው። የሚመረመር ያይጠረብነው እንጨት ነው፣ የጠረብነው ድንጋይ ነው። ፈጣሪ ግን ጠራቢያችን ነው እንጂ እኛ ጠርበን የሰራነው አይደለም። ያንን ልኬት ያወጣንለትን እንጨት ጣዖቱን መመርመር እንችላለን። በኋላ ገደብ ትተንለት ቦታ ትተንለት ነው የተረዳነውን ያህል ማወቅ እንጂ ልኬታ ይሄ ሲሆን የማንዲ ነው የእንዲ ነው ማለት አንችልም። ምንም ነገር የፈለገ ነገር ቢሆን ማለት ነው። ፈጣሪነቱስ የት ነው? እናም ምስጢረ ሥላሴ አምነን የምንማረውና የምናስተምረው ነገር ግን የማንመራመረው ትምህርት ነው። ይህ ሲባል ግን ይጨንቀን የከብደን የማይታወቅ ነገር እኮ አለ ተብሎ የሚያስተምረው ሰው ሸፍኖ ለማለፍ የሚፈልግበት እንዳይመስለን። ወሰናችን በቀደም የሆነ ነገር ብያለሁ። ባለፈው አንድ ቀን ብያለሁ። የኛ ትምህርት የሁለት አካል ትምህርት ነው። የእግዚአብሔርና የኛ ትምህርት ነው። ስለኛና ስለ እግዚአብሔር ነው እንጂ ትምህርታችን ከዚህ ውጭ ስለሆነ አካል ትምህርት የለም። መላእክትም ረዱ እንዲናቸው ነው እንጂ ስለ መላእክት የተጻፈ የለም አይደለም። ስለ መላእክትም የተጻፈ የለም። አንድ መጽሐፍ ላይ ከእሳትና ከነፋስ ይላል። መላእክቱን ከእሳትና ከነፋስ የሚያደርጋቸው ነው እንደውም ያለ ሌላ ነገር የለም። ይሄን ተፈጥሯቸውን ተፈጥሯቸው ከእሳትና ከነፋስ አይደለም ተብሎ ተዘግቷል። በሃይማኖት አሁን ከእሳትና ከነፋስ ተፈጥረውማ ከሆነ ለምን እንደኛ አይሞቱም ብለው መልሱለት። ምክንያቱም እኛ እሳትንን እየሞትን ነው፣ እየጠፋን ነው። የኛ እሳትነት ከጠፋ ታዲያ የመላእክት እሳትነት ለምን ይቆማል? የኛ ነፋስነት ከጠፋ አይደል እኛ ነፋስ አይደለም? ታዲያ ለነሱ የመጣው ከተቀመጠው ነፋስ ነው። ከዚህ የተፈጠሩ አይደለም። ስራቸውን አይቶ ነው ከእሳትና ከነፋስ እንደ ነፋስ ፈጣኖች እንደ እሳት ኃይለኞች ይህን ስለታየ የስራቸውን ውጤት ነው የተነገረው። ከምን እንደሆነ ራሱ አይታወቅም፣ መጽሐፍ አይልም። አሁን ቅርብ ጊዜ ነው እዚህ ይህን የሚያመው እንትንም እገሌ ይባላል እንዲህ ያህል መልአክ ነው እንዲህ ያህል ሰይጣን ነው። እንግዲህ እሱ ባለቤቶቹ ስለሆኑ ቅርበት ያላቸው ሰዎች ይናገሩ ይችላሉ።
እንዲህ ያለ ጥያቄ እንደዚህ የተነሳ ነቀል እንዳይሆን ትምህርታችን ላይ ጳውሎስ እያስተማሩ ሳለው አላ ሰዎች ምንድነው የመምህር እንትን ያለው ነገር አለኝ። አንድ ሰው ነው ድንገት ነው አላሰብኩትም። ትምህርት ላይ ምን አሁን ጸበል ላይ ሲከድ ዛር የሚባል ነገር አለ፣ ስጋ የለበሰ ምን የሚባል ነገር አለ፣ እንዲህ እንዋለዳለን እንዲህ የሚባሉ ነገሮች አሉ። ምንድነው የነሱ ጉዳይ ያለው ነገር አለ። ኋላ እኔ በቀጥታ በመስመሩ አይ እኛ ልናውቅ የተፈጠርን እግዚአብሔርና እኛም ብቻ ነው። ከዚህ ውጭ ስለኛ ምንም ነገር የለም። በመደበኛ መጻሕፍቶቻችን በትምህርታችን ላይ የለም። ይሄን ውሸት እንትን እንዳትሉ። ስለዚህ አትመራመሩ፣ አስፈላጊም አይደለም፣ ምንም አይደለም። እኔም እሰማለሁ ስለሱ ሔዋን 60 ነው የወለደች 30ውን ሸሸጋ በሰፈር የሚወራም እንዲህ ያለው የአባሹ ይሁንብሽ ምናምን የሚባል ነገር አለ። እነዚያ ናቸው እንዲሆን ይባላል። መደበኛ ነገር ግን የለም። ስለዚህ እኛ መላእክት ወገኖቻችን እንደሆኑ ተፈጥሯቸው እንደማናውቅ ስራቸውን ግን እንደምናውቅ ርኩሳን መናፍስት እንዳሉ እንደሚጣሉን ተፈጥሯቸው እንደማናውቅ ክፋታቸው እንደምናውቅ ይሄ ነው የተጻፈውና ይሄን ብቻ ማውቅ የኛን ግን ከመነሻ እስከ መድረሻ ሀገራችን ሰማያዊውን ሀገራችን ምድራዊውን ሀገራችን ባህሪያችን ስራችን ስለኛ ሙልጭ አድርጎ ነው የተጻፈው። ስለጌታችን ደግሞ በምንችለው መጠን ደግሞ ተጽፎልናል። ስለነዚህ ነገሮች ስለዚያ ነገር አይደለም ማለት እንግዲህ አንድ እየተባለ አይደል አለኝ። እንግዲህ ያለኝ የነበረ በመጀመሪያ ሲጀመር ማለት ያለውን ከሰጠ ፈሪ አይባልም። ይሄ እውነቱም ነው ያለም ይሆናል። እንደያሉን ነገሌም እንደየጻፉ የዚህ ነው እየተባለ የዚህ መልአክ እንደያሉ አይ እንግዲህ በብዛት ለማወቅ ከፈለክ እሱን ለማወቅ የምትፈልግ ከሆነ ልንገርህ። አዎ ትፈልጋለህ? አዎ እንግዲህ አስጠንቋዮች እንደጠይቃቸው ከኛ የተሻለ ስለ ሰይጣን እውቀት ያላቸው እነሱ ናቸውና እነሱ ጋር መጨረስ ትችላለህ። ለኛ ግን የትም ብትሄድ ግን የኛ ቤተክርስቲያን ትምህርት ግን ሄዱ በመስጅ ጀመርናል። እኛም አሁን ልናውቀው የሚገባን ስለ ሰውና ስለ እግዚአብሔር ብቻ ነው። ጠቃሚያችንም ጎጃችን ይሄ ብቻ ነው። ስለ እግዚአብሔር ባናውቅ ማወቅ ያለብን ያህል እንጎዳለን። ስለ ሰው ማወቅ ያለብንን ያህል ባናውቅ እንጎዳለን። እዚህ ውጭ ያለውን አንጎዳም። ምንም ነገር ማለት አለው የተጻፈልን ተግባራቸውን ያየን እሱን ያው ክፉ እናውቃለን፣ ደጉ እናውቃለን። በቃ ሰይጣን የተጻፈልን እኮ ክፋት እንድናውቅ ነው። መላእክትን የተጻፈልን በምን ጸንቶ መኖር እንድናውቅ እንደገና ስራቸውን አክባሪዎች እንደሆኑ ሌላ ምንም ነገር የለም። እዚያ ውስጥ ግን ከዚህ ተፈጠረ የሚል የለም እና ይህ ስለሆነ ባለው ነገር ላይ የማይመረመነው እግዚአብሔር ይለካዋለሁ ማለት አይቻልም። በመሆኑ ምስጢር ተብሏል። ምክንያቱም በግዝፍ በአይን የማይታይ በእጅ የማይጨበጥ በርቀት በሊና የማይታሰብ ነገር ግን አባቶች ያስተማሩትን ያህል በእምነት የሚታወስ ነውና በፍጹም ሕሊና አምነው የሚቀበሉት እንጂ በምርምር የማይደረስበት ነው። በምንም ያህል በምን አሁን እግዚአብሔርን ከቶ ጀርባ የለውም፣ በፊት አይደለም በኋላ ጀርባ የለውም። ቅዳሴ ማርያም ሁሉ ኢየሱስን ቀድስ እንደናይም በፊት ጀርባ የለውም ይታይ ዘንድ በኋላ ጀርባ የለውም፣ በፊት እንትን መልክ የለውም አይደል? ቀኝ የለውም ግራ የለውም እኮ ነበር ያውቁት። ለምንድን ነው ቀኝ የለውም ግራ እጅ የለውም ማለት እኮ አይደለም። ጀርባ የለውም እንደዚህ እንደኛ አካል ማለት እኮ አይደለም። ሃይማኖት አቦ ተቀምጧል እኮ አካል ሙሉ አካል የኛን አካል ነው። ነገር ግን ጀርባን ለማየት ምን ያስፈልጋል? የተወሰነ ቦታ ያስፈልጋል ጀርባ የኔን ጀርባ ለማየት እኮ በዚህ ቦታ መኖር አለበትና በዚህ ቦታ መዞር የሚችል ሰው መኖር አለበት። እግዚአብሔር እኮ ዓለም በእጁ ከዚህ ላይ ከሆነ የት ነው ጀርባው የምናየው? እንዲባጭሩ ማለት የት ነው? በየት በኩል ሆነን ነው? የት ላይ ሆነን ነው? ማንስ ሆነን ነው? ዓለም ከተፈጠረ ጀምሮ እስከ ልቀት ዓለም ድረስ በወረዱ የተፈጠረው ፍጥረት በአንድ ቀን ዝናብ መካከል እንደወረደችው እንደ አንድ ቀን ጠብታ ነው አለ። የ7000 ዓለም ይቆያል የሚባለው ዓለም እዚያ ያ ሁሉ የሚሆነው ምንድን እንደ አንድ ቀን ጠብታ ጠብ እንዳለችው ተለይታ እንደሷ ያ ከሆነ 8000 ዓመት የተፈጠረ ፍጥረት አንድ ጠብታ ከሆነ እኔ ማን ነኝ? ጠብታ ለኛስ ምናችን ነው? ለኛ ለፍጡራን ነው ጠብታው ምናችን? ያ ጠብታ ግን ወደ ፈጣሪ እኮ እየሄደ እንደገና እያደገ ማለት ደረጃው ያ ጠብታ የሚታይ በእግዚአብሔር አይን ነው። እኛ አይን እኮ አይደለም። በእኛ ያ ጠብታ ትንሽ ነው አይደል? ያን ጠብታ ከ3 ከ4 ከ5 መክፈል አይቻልም። ትንሽ ነው በጣም። ያ ግን የሚቀርበው ለእግዚአብሔር ነው። ለኛ አይን ያነሰው ጠብታ ለእግዚአብሔር እንዴት ነው ማነሱ? ምን ያህል ረቂቅና ምን ያህል ትንሽ ይሆን? እዚያ መካከልስ እያንዳንዳችን ተፈልገን የት ላይ ሆነ ስብርባሪያችን ቅናሻችን የሚገኘው? ስለዚህ ስለሆነ የሚመረመር የምናስተምረው የምንማረው እንጂ አስበን ልኬት አውጥተን የምንደርስበት አይደለም። ይሄ ሲባል ምንም ነገር የለም ማለት አይደለም።
ምናምነው መንፈስ ነው ማለት አይደለም። ምናምነው እግዚአብሔር ነው፣ አካል ያለው እግዚአብሔር ነው። አካል የሌለውን አይደለም ምናምነው። ግን ጌታችን ከኛ ይበልጣል። እሱ ስለኛ የማያውቀው ያልፈጠረው ነገር የለም። እኛ ስለሱ የምናውቀው ነገር በጣም ትንሽ ነገር። ይሄ ደግሞ ይገባናል። ፈጣሪያችን ነው፣ ጌታችን ነው። ምንድነው ድንቁ? እኔ ስለ ጌታ ባላውቅ ምንድነው የሚደንቀኝ? ፍጡርነቴን አላወቅኩትም፣ ፈጣሪነቱን አላወቅኩትም ነው እኮ የሚያሳየው እንጂ የጎደለኝ እውቀት አለ ማለት አይደለም። ጌታዬ ከኔ ሊበልጥ ይገባዋል። እኔን የፈጠረ ነው። እኔ የማውቀው የምለከው ከሆነ ምንድነው ብልጫችን በሱና በእኛ መካከል? ስለዚህ የጌታችን ደረጃ ከኛ ጋር እኩል ስናደርገው ሃይማኖታችን በታች የወረደ ነው የሚሆነው። እውነቱም ይህ አይደለም ማለት ነው። አባቶች ያስተማሩትን ያህል በእምነት የሚታወስ ነውና በፍጹም ሕሊና አምነው የሚቀበሉት እንጂ በምርምር የማይደረስበት ነው። ለምሳሌ ያህል ለማስረዳት በባህሪ በህልውና አንድ አምላክ የምንለውን ጌታ በስም በግብር በአካል ደግሞ ሶስት ብለን ማመን ታላቅ ምስጢር ነው። በባህሪ በህልውና አንድ የምንለውን ጌታ በስም በግብር በአካል ሶስት። አሁን በስም በአካል በግብር ሶስት ብለን መልሰን እንደገና በባህሪ በህልውና አንድ። ይህ ጉዳይ አይምሮን አይፈትንም ማለት አይደል። በጣም እጅግ ፈታኝ ነው። ግን የምንነጋገረው በእምነት ስለሆነ በጣም ቀላል ነው። በእምነት ያልሆነ ነገር ነው የሚፈትነው እንጂ በእምነት የሆነ ነገር የሚፈተን ነገር ደግሞ ስለ ጌታችን የምናገረው እርሱ ሲጀመር ማለት ነው። እሱ ሶስት ሆኖ አንድ ቢሆን ምንድነው ድንቁ? በቀደም እንደተነጋገርነው በአንድ አካል ላይ አራት ራስ አሞራ ይሰራል ጌታ። የማናውቀውስ ልዩ ልዩ ፍጡራን አሉ አይደል ለጌታ። ስለዚህ ይሄማ እንደኛ አይደለም። ይሄማ ከኛ መች ይርቃል? እናቶች፣ እህቶቻችን፣ ወንድሞቻችን ይሄ እኮ ከኛ ይራቅ አይደለም። የሚፈትነንም አይደለም። እኛ ቃል አለን፣ እስትንፋስ አለን፣ ልብ አለን። እኛ አንድ ቃል አንድ እስትንፋስ አንድ ቃል እንዳለ ነው። ጌታም አንድ ቃል አንድ ልብ አንድ እስትንፋስ አለ። ምንድነው ልዩነቱ? ልዩነቱ የጌታ ቃል አካል መኖሩ አይደል? የጌታ እስትንፋስ አካል መኖሩ አይደል? የጌታ ልቡና አካል መኖሩ ይሄ ብቻ ነው። የሰማችሁ ነው። የኛ እስትንፋስ በአንድ አካል ውስጥ ነው ያለ። ቃላችንም እስትንፋሳችን ልባናችን በአንድ አካል ውስጥ ነው ያለ። ጌታ ግን እስትንፋሱ አንድ አካል አለው፣ ቃሉ አንድ አካል አለው፣ ልቡ አንድ አካል አለው። የሶስቱ ልባቸው ግን አንድ ነው። አንዱ ስለ ልብነት ይሰራል አንዱ አካል፣ አንዱ ስለ ቃልነት ይሰራል፣ አንዱ ስለ ሕይወትነት ይሰራል። የራሳቸው ገንዘብ ነው። በዚያ እግዚአብሔር አንድ እግዚአብሔር ተብሎ ይኖራል ማለት ነው። ከኛ እኮ የተለየው እዩት፣ የሚደንቀን የሚከብደን እኮ በእኛ ያሉ ሶስት ኩነታት በአንድ አካል መኖራቸውና የእግዚአብሔር ኩነታት በሶስት አካል መኖራቸው ነው። አያችሁ? ስለዚህ በእኛ ውስጥ ካለ የሚከብደን ነገር የለም። ልዩነቱ የኛ አሁን ቃል ስንል ዝርው ይባላል፣ አካል የሌለው የተበተነ ማለት ነው። የእግዚአብሔር ግን ራሱን የቻለው እንደኛ ናምን ከመቦሙ ለስላሴ አይዳው ዋይጋር ዋይዛን ዋይናፍ ከመሰብ እንደ ሰው ለስላሴ አካል እንዳላቸው እናውቃለን። ይህም ሙሉ አካል ሶስት ዓለም አንድ ዓለም ነው መያዝ ያለባቸው። ሶስት ዓለም ለምን ይዛሉ? እግራቸው መታየት የለባቸው። በጣም በጥቃቅኖች ነገሮች ማለት በስዕሉ በጣም ረብሻ ነው ያለው። ለምን እግራቸው ታየ? ለምን ሲባል እነዚህ እግራቸው ለምን ታየ የሚሉት ምንድነው? ይነብር ድደ ወይ ጸውር ይነብር ጠፈረ ወይ ጸውር ድደ ከላይ ይኖራል፣ ነገር ግን እታች መሰረቱን ይይዛል የሚል ነውና ለምን በታች አድርጎ የሚታየው ነው። እንደገና ሀዚ ዓለም በራው አንድ ሀዚ ዓለምነት አንድ ነው እንጂ ሶስት ዓለም የለም። ለምን ነው ሶስት? የሶስቱ ባህሪ አንድ ሀዚ ዓለምነት ነው ብለው ነው ሰዎች ሁሉ የሚያስቧቸው። ሲጀመር ስዕሉ ለማሳየት ነው እንጂ እኮ እግዚአብሔርን አይደለም ይሳል ነው። እግዚአብሔር ማንነቱን ለማሳየት እኮ ነው። እሱ ነው ስም እኮ ቁጭ አድርገን እዚሁ ይሄ ብቻ እኮ አይደለም እግዚአብሔር እኮ መገለጫው ለማየት የምንጠቀምበት እኮ ነው። እግዚአብሔር እኮ በቀጥታ ይሄ ብቻ ነው። የእግሩ ይሄ ነው የእግዚአብሔር እግር እያልን እኮ አይደለም ከዓለም በላይ አወጥተን ቁጭ አድርገን እየሳል ነው አይደል? እሱ የኛ ሳይ ነው እንጂ እኛ ምን ስለው አይደል? በሲል መሳል ክልክል ነው ማለት አይደለም። እግር ለምንድን ነው እግር የማይታየው? እግር አለው እኮ ነው ይሄ የተፈለገው። ለምንድን ነው የሚታየው? ከዚህ በላይ ዓለም ኑሮ ነው እንዴ ታዲያ ራሱ የሚታየው? ቅድም እንዳልኩት ከዚህ ላይ ያለን ሰዎች ላይ የታይተ ነው። እዚህ ላይ ከሆነ ወዴት ነው የምናየው? ራሱ ወዴት ነው የምናየው? ከዚህ ላይ ከሆነ ከዚህ ላይ ወደታችስ መሰረቱ የት ነው? ወደዚህ እንዴት ብለን በዚህ በስተኋላስ ጀርባስ እንዴት አለ? እኛ ግን ራስ አለው እግር አለው እጅ አለው እኮ ነው የተፈለገው ነገር ማለት የነበረውን ነገር ነው የተፈለገውን ነገር ዋናውን ነገር ማየት እንጂ ለእያንዳንዱ ነገር ለምሳሌ ለቀረበው ሁሉ ነቅ ካወጣንበትና ምንም ነገር የለም። ስለዚህ እጅ አለው እግዚአብሔር
የአብም እጅ አለው፣ ሁለት እጅ አካል አለው አይደል ያለው በስም በአካል በስም በግብር አካል ከራስ ፀጉር እስከ እግር ጥፍር ድረስ እዚህ ጋር እንዳይምታታብን አብ ልብ ነው አይደል ያለው። ልብ ማለት ይሄ ቅርጽ ማለት አይደለም። ይሄ ደም የሚያዘዋውር አካል ነው። ያው ለልቡና ቅርበት ስላለው ለዚህኛው አካል ልቡና ለሚባለው ሲጀመር ይሄ ነው ልቡና የሚባለው ወይ ነፍስ ናት ልቡና የምትባለው ወይ አእምሮ ነው ልቡና የሚባለው። አንተ ልብ የለህም ማለት ምን ሰምታችኋል? የደም ዝውውር እየሰራ አይደለም ማለት ነው እንዴ? ምን ናገረው እኮ በራሱ ስለማንነታቸው የኛ ነገር ሙሉውን ስለማንነት የሚገልጽ እኮ ዝም ተራ ነገር እኮ አይደል። ልብ የለሽም እንዴ? ማንኛቸው እንዳልኩ ግን አይታወቅም እንጂ ምን ማለት ነው? ልብ የለሽም ደሙ ወደ ላይ እየሄደ የለም በትክክል ማለት እኮ አይደለም። ማስተዋል ማለት ነው። እውቀት ጥበብ የለም ወይ ነው የተባለ። ስለ ሰውነት ነው ጥያቄው እንጂ ስለ አንድ አካል ስራ አይደለም። ስለ ኩላሊትና ስለ ጉበት ስራ አይደለም። ስለ ሰውነት ነው። ሰውነት ይህን ሁሉ የሚቆጣጠር ኃይል። ስለዚህ እግዚአብሔር አሁን ልብ ስንል እዚህ ላይ ብቻ ያለውን አካል ልብ ነው ብለን ወደ አካል ዝርዝር ስንገባ ይሄ ለወልድ የለውም ለመንፈስ ቅዱስ የለውም እንዳልን ነው። የአካል ጉዳይ ይሄማ ሙሉ አካልነት ነው። እነዚህ አይደለም የተባለው። ስለ ጉበት ስለ ልቡና አይደለም የተባለው። ልብ ማለት እውቀት ነው። የኛ እኮ በነገራችን ላይ የኛ እኮ ልብ እውቀታችን ያለበት ቦታ እኮ አይታወቅም። የት ነው እውቀታችን ያለው? ይሄ ስራ መስሪያው ነው። ግን የት ላይ ነው? ሙሉ አካላችን እውቀት አይደለም? እዚህ ውስጥ ያለው እውቀት እንዲው ተብሎ የሚነገር ነበር እንዴ? ስለያዝነው ስለለመድነው እንጂ እዚህ ጣት ውስጥ ያለው በዚህ በውጭ የማይገኘው እዚህ ውስጥ ያሉት ምንድን ናቸው? እንደውም የማንነታችን መገለጫዎች አይደል? ከገሌ ጋር አንድ የማንሆንባቸው እሱ ብቻ የሚያውቀው ነው። ይህን ቁጥር ይህን ዙር ይህን እንትን እስከርክሪት ሁሉ የሚያውቀው እሱ ብቻ ነው። ለምን እንዲህ እንዳደረገው የሚያውቅ እሱ ነው። እንዴት ነው እግዚአብሔር ለይቶ ለካ የፈጠረን? ታዲያ እኔ የተፈጠርኩ ለእናቴ አይደለም? ሁሉም የተፈጠረው ለእናቱ አይደለም? ለራሱ ነው የተፈጠረው። ሙሉ አድርጎ ነው እግዚአብሔር የፈጠረው። የእናት ስጦታ ሆኖ ልጆች እናቶች ስጦታዎች ናቸው። ለእናት በልጅነት መልኩ ስጦታዎች ናቸው። የተፈጠረው ግን አንድ ሙሉ ሰው ከብት ለሰው እንደሚሰጠው አይደለም እግዚአብሔር የሰጠን። እኛ ሙሉን አዳምን የፈጠረ ጌታ ከአዳም ሳያሳንስ ወንዶችን፣ ሔዋንን የፈጠረ ጌታ ከሔዋን ሳያሳንስ ሴቶች፣ ያ ሆኖ ሕፃን ልጅን በሔዋን ልክ የፈጠረ እግዚአብሔር ለሔዋን የሰጠው ክብርም ለአንዷ ልጅ አለ፣ ለአዳም የሰጠውም ለአንዱ ልጅ አለ ጌታ። ስለዚህ ስለሆነ ሙሉ አካል ለእያንዳንዱ ለእግዚአብሔር ለአብ ሙሉ አካል አለው፣ ለመንፈስ ቅዱስ ሙሉ አካል አለው፣ ለወልድ ሙሉ አካል አለው። ልብ የሚለው ቅርጽ ይሄ ያለው ሳይሆን እውቀቱን ነው ልብ የተባለው ማለት ነው። አሁን ሌላው የተቀመጠ ሌላ በሁለተኛ ስም የሚጠራ ስለሌለ አያስቸግረንም። እኛ ውስጥ አሁን ቃል የሚባል አካል የለንም አይደል? አለ በእኛ ውስጥ ቃሉ አለ፣ አካል ግን አለ እንደ ጉበት እንደ ኩላሊት ማለት ነው። ቃል የሚባል የተለየ አንድ ስራ የሚሰራ አካል አለ። ህይወት የሚባልስ እስትንፋስ የሚለው ህይወት የሚባልስ የተለየ አካል አለ? እዩት። በሁሉ ቦታ ላይ ግን ህይወት አለ። ከረዘመ ፀጉርና ከረዘመ ጥፍር ውጭ ህይወት አለ። ፀጉራችሁን ተቆረጡ ማለት ግን አይደለም፣ እግር ምግሩ ማለት ነው። ስለዚህ ያ ስለሆነ አሁን ሁሉም ቦታ ላይ ህይወት አለ የተወሰነ። ስለዚህ እነዚህ ሶስት ኩነታት አንድ ናቸው ማለት ነው። እንግዲህ ይሄ ምክንያቱም መች ላይ የተወሰነ ነው አይደለም? ቃል ያልተወሰነ ከሁሉም ቦታ ላይ ካለ ህይወት ከሁሉ ቦታ ላይ ካለ እኛ ልብ የምንለው ሌላ ሁለተኛ ስም አውጥተንለት ነው። ልብ የምንለው ሌላ ክፍል ነው። እዩት። እንደ ቃል ሁሉን የሚቆጣጠር በሁሉ ቦታ ያለው እውቀት ነው። የቆዳ እውቀት የለው? ቆዳ ውስጥ እውቀት የለም? የለም አለ። ፀሐይ የሚያስገባ ላብ የሚያስወጣ እውቀት የለውም? እሱ በሽታ የሚከላከል እውቀት የለውም? ከዚህ ውስጥ የቆዳን ይሄ ለየራሱ አንዱ ለአንዱ የለውም እንጂ ቆዳ የሚሰራው ስራ ከውስጥ ያሉት ስራዎች አካሎች የሚሰሩ ስራ አይደለም። እያንዳንዱ ውስጥ ህይወት አለ፣ እውቀት አለ፣ ጥበብ አለ እያንዳንዱ ውስጥ። እዚህ ላይ ይሄ እንዲህ ነው አንድ ነገር ቢሆን ይሄ እንዲህ ነው። ይሄ በራሱ ለዚህ ፍጹም ትልቅ ከዚህ ጋር እኩል ሆኖ የሚሰራው ያዘው እንዲህ ነው። ይበላል፣ ጣለው፣ ወሩረው፣ እጅን አንሰው መልሰው ይላል። ይሄ እንዲህ አድርጎ በራሱ። ስለዚህ እኒህ ሶስት ኩነታት እዩዋቸው፣ ቦታ የላቸው። ልባችን ቦታ የለውም። ስራ የሚሰሩበት ሁሉም ይሄ እንደሆነ ይታወቃል። ቃላችን ቦታ የለውም።
የሚሰራበት እንደው ይታወቃል። ህይወታችን ቦታ የለውም። የሚሰራበት የት ላይ እንደሆነ በብዛት ይታወቃል። ከዚህ ጀምሮ እስከዚህ ግን አንድ ሰው ነው። ይህ አንድ ሰው ታዲያ ከራስ ጀምሮ እስከ እግር ድረስ አንድ ቃል አለው፣ አንድ እስትንፋስ አለ፣ የሚናገርለት አንድ ቃል አለ፣ የሚኖርበት የሚያኖር አንድ ህይወት አለ፣ የሚያውቅበት አንድ እውቀት አለ። ለሙሉ አካል ማለት ያማ አንድ ቦታ ላይ ከሆነ የገሌ ተብሎ ይጠራል ማለት ለሁሉም በርቀቱ ነው። ሁሉንም የሚረዳቸው የራሱ የሆኑ እሱም የራሳቸው የሆነ ቃል አላቸው። የራሳቸው የሆነ ለምሳሌ ይህን እጅ ብናነሳው ልብ ያለው ራሱ ቅጥል ለአይምሮ እርዳታ የተፈጠረ አይደለም። ይህን ልረዳበት አይደለም የተፈጠረው። ይሄ ጭንቅላት ራሱ የዚህ እጅ ነው። ራስ ግን ምንለው የትኛው ሰው ማለት ራስ ላይ አለ ስለ የትኛው ሰው ይሄን እየነገርን ያለው ከራስ ላይ እንዲህ ያለ ነገር አለ ብንለው ሰውየው ራሱ ከራስ ላይ ያለውን አንሳው ካልነው ለየትኛው ሰውዬ ነው የምንነግረው ማለት ነው? ራስ ማለት ይሄ አይደል? ከራስ ላይ የሆነ ነገር አለ። እኛ የምንናገረው ነገር እንኳን አንዳንድ ጊዜ በጣም የረቀቀ ነገር ነው። እግር ላይ እንዲህ ያለ ነገር አለበት ወይ እግሩ ሆኖ ለምንነግረው ለየትኛው ሰውዬ ነው የምንነግረው ማለት ነው? ከገሌ እግር ላይ አለ ቢሆን ለሌላ አካል ሌላ ሰሚ ነው እየነገር ከእግር ላይ እንዲህ ያለ ነገር አለ አይሁድ ከራስ ላይ እንዲህ ያለ ነገር አለ የምንነግረውም ራሱም አንድ ሰው ነው። ይህ የሁሉም አካል ሀብታቸው ነው። ሁሉም አካል ደግሞ የዚህ ሀብቶች ናቸው። ተጠጋግተው ሸራ አድርገው የሚኖሩ አይደሉም። አሁን ልብ ቃልን አግዞት ቃል ልብን አግዞት የሚኖሩ አይደሉም። አብና ወልድ መንፈስ ቅዱስ አሁን ሸራ አድርገው የሚኖሩ አይደሉም። አብ ልብ ስለሆናቸው በቃልነት ወልድ የሚረዳው በእሱ ህይወትነት መንፈስ ቅዱስ የሚረዳው አይደለም። ወልድ ቃላቸው ስለሆነ በቃልነት ስለሚረዳቸው አብ ልቡና የሚያግዘው መንፈስ ቅዱስ በህይወትነት የሚያግዘው ማለት አይደለም። መንፈስ ቅዱስ ህይወት ስለሆነ በህይወትነት ስለሚረዳቸው አብም የሚያግዘው ማለት አይደለም። እንዲያ ከሆነ ምን ማለታችን ነው? የአብ የራሱ ቃል አለው፣ ወልድ ይባላል ቃሉ። የራሱ ህይወት አለው፣ ህይወቱ መንፈስ ቅዱስ ይባላል። ወደ ወልድም ስንል ወልድ የራሱ ቃል ነው፣ ራሱ ለራሱ ቃል ነው፣ ለሌሎቹም ቃላቸው ነው። የራሱ ልብ አለው፣ አብ ይባላል ልቡ። የራሱ ህይወት አለው፣ ህይወቱ መንፈስ ቅዱስ ይባላል። አንዳንድ ጊዜ በእንትን በግብረ ሐዋርያት መካከልና በወንጌሉ መካከል ያሉ ቃላት ሳይገባን እንጠላባቸዋለን። ወንጌሉ ላይ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ነው። በጌታ ስም ተጠመቅ፣ በኢየሱስ ክርስቶስ ተጠመቁ የሚል ደግሞ ሞልቷል። ይሄ ለሰዎች ጥያቄ ይፈጥርባችሁ። ለምን እግዚአብሔር ራሱ በአብ በወልድ መንፈስ ቅዱስ አጥምቁ ብሎ በኢየሱስ ክርስቶስ ለምን ያጠምቃሉ? ጥያቄው ለምንድን ነው የተነሳ? አሁን ነው የተመለከቱት። ለምን ሰዎችን ሊጠይቁ ቻሉ ስንል የአብና የወልድን የመንፈስ ቅዱስን ህልውና ለይተው አላወቁም ማለት። ኢየሱስ ክርስቶስ እኮ የምንለው ልቡ እኮ አብ ነው። ኧረ ኢየሱስ ክርስቶስ ስላለ ልቡ ቃሉ ስንፋሱ ያልመዘዘር ላይ ያካሉ አለብን ማለት ነው ለኩነታ። ኢየሱስ ክርስቶስ ሙሉውን ስንጠራ ኢየሱስ ስንል እኮ አብንም እየጠራ ነው፣ ወልድንም እየጠራ በተለየ አካል ብቻ እንጂ በኩነት እኮ የወልድ ዕውቀቱ አብ ነው፣ ህይወቱ እኮ መንፈስ ቅዱስ ነው። 99 ጊዜ 100% ኢየሱስ 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 ብንል እኮ አብና ወልድ አሉ እኮ። አብ ብንል እኮ ቃሉ እኮ ወልድ ነው። ከወልድ የተለየ አብ እኮ የለም። አብ ያለው ወልድ ምንድን ነው? ምን አለው? አብ ያለው ወልድ አለው። አብን አባት ካለ ልጅ አለው ማለት። አብን ወላዴ ካለ ተወላዴ፣ ወይም አብን ልቡና ካለ ቃል አለው፣ ስንፋስ አለው። መንፈስ ቅዱስና አብ ስለ መንፈስ ቅዱስ ተናገርን ማለት ያለ አብ ማለት አይደለም። አያችሁት? ሰዎች የሚመስላቸው ያለ አብ ወልድ የሚባል የለም፣ ያለ ወልድ አብ የሚባል የለም፣ ያለ መንፈስ ቅዱስ አብ ወልድም የለም። ስለዚህ ስለ መንፈስ ቅዱስ ተናገርን ማለት ለይተን እየተናገርን ይመስላቸው ሰዎች አሉ። በራሳቸው ማለት እኛ ስናገር ሳይሆን ራሳቸው ሲናገሩ፣ ስለ ወልድ ሲናገሩም ወልድን ብቻውን ለይተው ሌላ አምላክ ብለውም እንደሚናገሩ ይመስላቸው ሰዎች አሉ። አይደለም። በአብ ስም ተጠመቅ ብንል ወልድና መንፈስ ቅዱስ መኖራቸውን ስለምናውቅ ነው። በወልድ ስም ተጠመቅ ብንል መንፈስ ቅዱስና አብ መኖራቸውን ስለምናውቅ ነው። በመንፈስ ቅዱስ ስም ተጠመቅ ይባላል። በመንፈስ ቅዱስ ትጠመቃላችሁ የሚል አለ። ስለዚህ አብና መንፈስ ቅዱስ እኮ ወልድ እኮ አሉ ማለት። ስለዚህ የማይለይ አንድነት ነው። የኩነታት ጉዳይ በአንድ ሰው ውስጥ ያለው እንዳለው ነገር የሚለይ አይደለም። ስሙ ይዞት የሚመጣው የሶስትነታቸው ኩነት ነው። ስሙ የሚገልጸው ሶስትነታቸውን ነው። በአካል ሶስት
በመለኮት አንድ የሚሆኑ ልባቸው፣ ቃላቸው፣ ስንፋሳቸው አንድ የሆኑትን ሥላሴን የሚነገር እንጂ ከዚህ የተለየ አይደለም። ስለሱ መናገር ስለ አብርሃም መናገር ነው። እንዲያ ከሆነ ስለ አብርሃም ስንናገር ይስሐቅ የለበትም። ልቡ የራሱን እንደቀድሙ ቃሉ የራሱ ነው፣ ስንፋሱ የራሱ ነው። ስለ ያዕቆብ ስናገር ያው ነው። ስለ አብርሃም ስለ ይስሐቅ ስናገር ያው ነው። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ግን መናገር ከዚህ በጣም የተለየ ነው። ስለዚህ በኢየሱስ ክርስቶስን ሰጠመው ያወቁ ሰዎች እኮ ናቸው የጻፉት። ሉቃስ አይደል የጻፈው? ጳውሎስ አይደል የተናገረው? ጳውሎስ ስለ አብ የሚያስተምር አይደል? ስለ ወልድ የሚያስተምር አይደል? ስለዚህ ያሉበት ምክንያቱ ይህም ሲናገሩ አንደኛ ኢየሱስ ክርስቶስ የባህሪ አምላክ መሆኑን የማስተማሩ ዓላማ ነው። ዋናው ዓላማቸው እሱን ማስተማር ነው። አሁን መጽሐፍ ቅዱስ ትኩረቱ የሚሆን ኢየሱስ የሚለው የተነሳበት አጀንዳ ነው። ስለ መንፈስ ቅዱስ አልተናገረም እንዲል የሚሉ ሰዎች ይኖራሉ። ዓላማው ጌታ ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የመናገር ዘመን ነበረ። ጌታ ሥጋ ስለብሶ ስለመጣ እንደ ሰው ስለመሰላቸው ከሰው ጋር የሚቆጥሩ ስለበዙ ጌታ ኢየሱስ ክርስቶስ ሰው የሆነ አምላክ የሆነ ሰው ነው፣ ኢየሱስ ጌታ ነው አለ፣ ፈጣሪ ነው አላቸው። ይሄ የማስተዋወቅ ዓላማ ስለሆነ በብዛት የሚገልጸው ስለዚህ ነው። ስለ አብና ስለ መንፈስ ቅዱስ እርሱ ስላለ ኋላ ደግሞ ስለ መንፈስ ቅዱስ ዘመን ሲነሳ ደግሞ ስለ መንፈስ ቅዱስ አስፍተው ጻፉ። ድሮ ደግሞ የጌታ ኢየሱስ ክርስቶስ ሥጋ ባልነበረበት ሰዓትም አንድ የሚል ደግሞ ብዙ መጽሐፍ ተጻፈ ማለት ነው። ወደ 40 ምናምን መጽሐፍ አንድ እግዚአብሔር ነው። አልፎ አልፎ ስለ ሶስትነት የሚናገሩ ያልተለዩ ነገሮች ይኖራሉ። ያን ጊዜ ያለዩዋቸው ያ ዘመኑ አንድ እግዚአብሔር የሚባልበት ነበር። ለምን መናገርም መነገርም የሚቻልበት ዘመን አይደለም። ጌታዬና ዘግይቶት አይደለም። ይህን መናገር የሚችል ማን ነው? ኢየሱስ ክርስቶስ ባይመጣ ስለ ሶስትነቱ መግለጽ የሚችል እኮ ሰው አልነበረም። እሱ ስለመጣ እኮ ነው ያስረዳን። አንድነቱን ያስረዳን እርሱ ነው። ሶስትነቱን ያስረዳን እርሱ ነው። አንድነቱን በደብረ ሲና መጥቶ ቀጥታ ቃል በቃል እኛ በመልእክተኛ ሲጀመር ሃይማኖታችን የተውሱ ሃይማኖት አይደለም። ቀጥታ ከእግዚአብሔር ያገኘነው ነው። ሰዎች እንኳን እንዲያምኑት ሙሴን ጥራቸው ሰብአ አድርገህ ብሎ ያን ሁሉ ሰው በርዕሰ ደብረ አሰብስቦ ነው ጌታ ሲናገራቸው ነበር። ስለዚህ አንድን ብለን ስምናምነው የመጣ ከእግዚአብሔር ነው። ከዚያ በኋላ እንደገና አንድ እግዚአብሔር ነው ሶስት አካል አለው ብሎ የመጣው ለማመን ደግሞ የመጣው ከአንድ ጌታችን ነው። እርሱ ራሱ ስለነገረን ነው። ይህን ግን በፍጹም ሰው ተመላልሶ ሊነገረው የሚችለው አይደለም። አንድ ሲሆን ሶስት ነው ሲሆን አንድ። ይህን ያስረዳን ጌታ ኢየሱስ ክርስቶስ። መጻሕፍት ግን ትኩረታቸው በዕለቱ በተነሳው ርዕስ ብቻ ነው። ያ ስለሆነው ስለ ገሌ ለምን አልጻፈም ለማለት ለምንድን ነበር መጻሕፍት የተጻፉት? ይህን ያለ አሁን ወንጌል የተጻፈ ለምንድን ነበር ሲባል ኢየሱስ ክርስቶስ የባህሪ አምላክን መሆኑን መናገር። ያ ስለሆነ ትኩረታቸው በዚህ ላይ ይበዛል እና በአካል በስም በግብር በአካል ደግሞ ሶስት ብሎ ማመን ታላቅ ምስጢር ነው። አሁን እነዚህ የሌሎቹ እምነት አሁን አካሄድ ቀለል ያለ ነው። ሰውኛ ነው። ዝም ብሎ በጭፍን አንድ እግዚአብሔር በጣም ቀላል ነው። ይሄ ግን የክርስቲያኖች እምነት ነው። ዝም ብሎ በከንቱ የመጡ ሰዎች እምነት አይደለም። የክርስቲያኖች እምነታቸውን ለእግዚአብሔር የሰጡ ሰዎች የሚያምኑት እምነት አንድም ነው ሶስትም ነው እግዚአብሔር። ሌላው እኮ አሁን አንድ እግዚአብሔር ብሎ ማመን እኮ ላይከብድ ይችላል። ጥሩ ነው እምነቱ ግን ላይከብድ ይችላል። ለምን አንድ ጊዜ ሶስት የሚል የለውም። አንድ ጊዜ እንደገና ሶስት ሲሆን ደግሞ አንድ ነው የሚል ነገር የለውም። ስለዚህ ቀለል ያለ እና የኛ እምነት ግን ይህ ነው። ሌላው ከሌላው ዓለም ተለይቶ በዚህ ሃይማኖት ማመን እጅግ እውነተኛነት ነው። በጣም እጅግ እውነት ነው። በመሰረቱ ይጀምራል። የኛ ስላለንበትም እናሞግሰዋለንም እውነትም ስለሆነ እናወድሰዋለን። ከሌላው ዓለም ተለይቶ ሰው በቀላል የሚኖርበት አንዱ ይህን ብታረግ ኃጢአትን ሰብስቦ ይህን እየሰራ ኖር ብሎታል። እንግዲህ የጌትነቱ ትዕግስት እስከምን ድረስ እንደሆነ አናውቀውም። በእርሱ እምነት ላይ ሲቀልዱ ዝም፣ እነሱም እየበዙም ሲሄዱ ዝም። የጌትነቱ ስፋት በዓለም ላይ ፈቀደ። በዓለም ቢፈቅድ በሰማይ አይፈቅድም እንጂ ዓለም ግን ፈቀደ። ይህን መፍቀዱም ግን እጅግ በጣም የሚገርም ነገር ነው። እንዲህ ነው እያሉ ሲኖርበት ማለት ነው። በስም ክርስቲያን እያሉ ራሳቸውን ከሚሰይሙ ክርስቲያን መሰል ከሃዲያን አንደበት እንኳ ሳይቀር ይህ እውነት ይነገራል። በመሆኑም የክርስቲያን ሃይማኖትን ማለትም የኦርቶዶክስ ተዋሕዶ እምነትን እውነተኛነት የማያምን የለም ይላሉ ብዙዎቹ ካቶሊኮቹም ሌሎቹም ይላሉ። እምነት ትክክል ነው፣ ይሄ ደግሞ ትልቅ እውነት አለው። እምነት ትክክል ናችሁ ይላሉ፣ ግን አማኞቹ ግን ትክክለኛ አይደላችሁም ማለት ጭምር ይመስለኛል። ውስጥ እውነት ነው። ከዚያ ውስጥ ያሉት ጸና ያሉ ሰዎች ይኖራሉ። ከኛ ደግሞ መብረክረኩ ይበዛል። ወዲና ወዲ እምነቱ
በራሱ የቅዱሱ እምነት ስለሆነ እውነተኛ ስለሆነ ዝም ብሎ በእብዶቹ በእኛ ላይ ይኖራል። እኛ እንኖርበትም፣ እሱ ግን በእኛ ላይ ይኖርብናል። ዝም ብሎ ቁጭ ብሎ ማለት እኛ እኮ የለንም፣ እሱ ግን አለ ከኛ ጋር። ስለዚህ ከኛ ጋር ያለው እምነት እውነት ነው። ከእምነቱ ጋር ያለን ሰዎች ውሸት ነው ቢሆንም ትልቁ ነገር እምነቱ እውነት መሆኑ ብቻ ነው። የኛ የራሳችን ጉዳይ ነው። እኛ በሌላ ደረጃ ምሕረቱን እንጠብቃለን፣ ደካሞች ብንሆን ምሕረቱን እንጠብቃለን። እምነቱ ግን እውነት ነው። ስለዚህ ምን እንላለን? አንዳንድ ጊዜ ከመጽሐፍ ተነስተን ይህን ያዛል እግዚአብሔር ስንል በድፍረት ነው የምናገረው። እኔ ስላልኖርኩበት አልዋሸውም። እኔ ዝሙት እሰራለሁና ይሄ እኮ ቀላል ነው ብዬ መናገር ግን አይቻልም። በቃ እኔ ሌላ ነኝ፣ እውነቱ ሌላ ነው። ስለዚህ ምናልባትም ባለመሆን ውስጥ እያለው እውነተኛ መሆንን ስናገር እግዚአብሔር ዋጋ ከፋይ ጌታ ነውና ቡሩክ ስለሆነ ወደዚያ ወደ ዋጋ ክፍያ ሊገባ ይችላል እግዚአብሔር። ያን ግን አስተባብሎ ስላልኖርኩበት ይሄ እኮ ትክክል አይደለም፣ ይሄ እኮ ነገሌ ሰው ግብፃውያን የሰበሰቡት ነው ማለት ግን አይቻልም። እውነት ነው፣ አለመኖር ሌላ ጉዳይ ነው። ይሄ የተፈጥሮ ድካም ያ ስለሆነ በዚህ ሆነ። ሌሎቹ የታመነ ነው ያምኑበታል፣ እውነተኛ የሚያምን እንጂ እውነተኛ ነው። በዚህ ክርስቲያን በስም ክርስቲያን እያሉ ራሳቸውን በመሆኑም የክርስቲያን ሃይማኖትን ማለትም የኦርቶዶክስ ተዋሕዶ እምነትን እውነተኛነት የሚያምን የለም። በቃሉ ቢክደውም እንኳ በልቡ እውነተኛነቱን የማይገነዘብ የለም። ምክንያቱም ይህ እውነትና ይህን እውነት የተናገረ ራሱ ባለቤቱ እግዚአብሔር ስለሆነ በእግዚአብሔር የተፈጠረ ሁሉ የእግዚአብሔርን እውነት ባያደርገው እውነት መኖሩን ግን አይክድም። አያችሁት? ይህ እውነትና ይህን እውነት የተናገረ ይህን እምነትና ይህንን እውነት የተናገረ ራሱ ባለቤቱ እግዚአብሔር ስለሆነ በእግዚአብሔር የተፈጠረ ሁሉ የእግዚአብሔርን እውነት ባያደርገውም እውነት መሆኑን ግን አይክድም። በእግዚአብሔር የተፈጠረ እውነት መሆኑን አይክድም። ለምሳሌ ይሁት ሰውን አስቀይመን ወይም ደርሰን ተነሳስተን በሆነ ምክንያት ልንሳደብ እንችላለን። መሳደባችን ግን በእግዚአብሔር የተጻፈው አእምሯችን ግን አይቀበሉም። ሰውን ይገል ይችላል በተለያየ ምክንያት አይድረስ ነውና ሰውን ገሎ በሰው ምክንያት እንዲህ ስላደረገች ትክክል ነው ሊል ይችላል። አእምሮ ውስጥ ግን እውነት አለ። መቼም ይሁን መቼ ከመጥፎ ሰሪዎች ውስጥ እውነተኛ አእምሮ አለ። ትክክል አይደለሁም ዛሬ ቢለኝም እኮ የሚል አእምሮ ነው ያለው። እግዚአብሔር የተፈጠረ ሁሉ እውነትን በፍጹም አይክድም። ለኛ ደግሞ ትልቁ ምስክራችን አእምሯችን ነው። በእግዚአብሔር ፊት ስንቀርብም ወይም ነፍሳት ሲቀርቡም የማይክዱት ይህን ነው። አንድ ኃጢአተኛ ሰው በእግዚአብሔር ፊት ቀርቦ በኃጢአቱ ምክንያት ሲፈረድበት አድርተህብኝ ነው የሚል እስካሁን ድረስ አልመጣም። በራሱ እያዘነ ሳላውቅበት እያለ ተጸጽቶ ከመሄድ ውጭ አንድም ሰው እንዲህ የሚል የለም። ያ እውነት ለሁሉም እውነት ነው። እውነቱ ለእግዚአብሔር ብቻ ሳይሆን ለሰው ልጅ እግዚአብሔር ለፈጠረው ሁሉ እውነት ነው። ስለዚህ ያን መካድ አይችልም። እግዚአብሔር ይህንን እምነት እግዚአብሔር ስለሰራው እግዚአብሔር የሰራው ሰው ሁሉ እውነት ነው፣ ሙስሊሞቹ ሁሉ እውነት ነው ይሉታል። የአሁኖቹ በፖለቲካ የተጠለፉት ሳይሆን የድሮቹ እውነተኞች ታቦት የሚተክሉ ታቦቱ ወጥቶ ሲገባ የሚያስገቡ ሰዎች በተለየ ምክንያት በምርታ በምልክት የሚያሳያቸው ሰዎች ነበሩ። በትልቅ ነገር ማለት በአንድ አካባቢ አንድ መሐመድ የሚባሉ ሰውዬ ነበሩ። ጊዮርጊስ ሲገባ ቤተክርስቲያን በጥር አካባቢ የሚውሉ ንግሶች ሁሉ ይወርዳሉ ከታች ተመልሰው ጥምቀትና እዚያ ተነስተው እሳቸው ገበሬ ናቸው። ታቦቱን ሳያስገቡ ወደ ቤታቸው ሄዱ። ሰላም ናቸው አቶ መሐመድ እየተባሉ ነው። አላናሳቸው ለምንድነው ሰው እስላም ነው ለምን አይውልም እንዴ? ጊዮርጊስ ከታች ከመስኩ ወርዶ እኔ እንዴት ከቤት ውላለሁ? እኮ በፈረስ ሆኖ ሲሄድ ይታየኛል። ክርስቲያኖች ሳይሆን ሰውዬው ታያቸው። እንግዲህ መታየቱ ለምንድነው የሚለው ለክርስቲያኖች ለምን አልታየም? ለነሱ ምን ክርስቲያኖቹ አንደኛ በልቦናቸው ታይቷቸዋል፣ ጨርሰዋል። አሁን እነሱ ስራ ነው የሚጠበቅባቸው እንጂ ወደ እግዚአብሔር መንጣቱን ጨርሰዋል። እኛ ግን ገና ያልመጡ ናቸውና ምልክት ያስፈልጋቸዋል። እግዚአብሔር ረጅ ጌታ ስለሆነ ሰው ሊረዳው ስለሚፈልግ ለነዚያ ይታያቸዋል። አሁን እኛ ብዙ ጊዜ ታምር ምን ፈልገው ከዚህ ከእውቀታችን ማለት ታምር አይፈልግም። ታምር ቢመጣ ምን ያሳየናል? የሞተ ሰው ቢነሳው ምንድነው የሚነግረን? ምን ይነግራቸዋል? አሁን ከሞታን ተነሳ 3 ቀን እንዲህ ብሎ ምናምን መቃብር ተከፍኖ ሊቀበር ሲል መጣ። ምንድነው ለእናንተ ለግል ሕይወታችሁ የምነግራችሁ? ዓለም ያልፋል ነው የሚላችሁ፣ ትሞታላችሁ ነው የሚላችሁ። ክፉ ነገር ብትሰሩ ትኮንናላችሁ፣ መልካም ነገር ብትሰሩ ትጸድቃላችሁ። ምንድነው የሚላችሁ? ታውቁት የለኝም። መቼም በእርግጠኝነት ከሞታን ተነሱ ምሽት አግባ አይልም። ምሽት ታገባላችሁ፣ ልጅ ትወልዳላችሁ፣ ሀብታም ትሆናላችሁ፣ እድሜያችሁ ረጅም ነው አይልም።
ይሄ የቀባጣሪዎች በአየር ላይ ያሉ ሰዎች መቀባጠር ነው። ይህንም አንዱ ትልቁ ነገር ከእግዚአብሔር የተላከ ሰው የሚናገረው በራሱ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ከሙታን ተነስቶ ሚስት አግባ አይልም ተብሎ ተደርጓል እኮ አንድ ጊዜ እኔ ሚካኤል ነኝ የሚል ወንበዴ መጥቶ ነበር። እኔ ሚካኤል ነኝ ጸሎትሽና መስዋዕትሽ ተሰምቶልሻል በእግዚአብሔር ዛሬ ባላግቢ ታየው እዚህ ባላበቃሽ ይሄ ነበር እንደ ሚካኤል ተልኮ። ሴትዮቱ እኮ ፊት በጣም አምነው ነበር የተጠራጠረች ሚካኤል ነኝ። ከዚያ በኋላስ ባላግቢ እንዴ ሚካኤልና ጋብቻ እንዴት ተዛመተ? ሚካኤል ስለ ጋብቻስ እንዴት ሲጀመር የማይሞት ባል ያገባች ሴት ባልሽ ሙቷል ብሎ መናገር በሕያው መልአክ ዘንድ እንዴት ይነገራል? ሕያውን ከሙታን ጋር ለምን ትፈልጉታላችሁ ያለው እሱ አይደል? በሙታን ሰፈር እዚህ ምንድነው እዚህ የሰበሰባችሁ? ይሄ እኮ የሙታን ሰፈር ነው አላችሁ። አዎ ምን ሆናችሁ ነው ኢየሱስን እየፈለግ እንዴ? ሕያውን ከዚህ ከሙታን ሰፈር ነው የተፈለጉ። ይሄ እኮ የሙታን ሰፈር ነው። እሱ እኮ ሕያው ያ መልአክ ነው። ታዲያ ከተመቶ ባልሽ ሙቷል የሚል መች ሞተ ባል? ባለው እኮ በእግዚአብሔር ክብር በጌትነት ያለ እኮ ነው። ለምን ባልሽ ሙቷል የሚላል? ከሲኦል የመጣ ጋኔል ነው እንጂ ባልሽ ሙቷል የሚል የቅዱሳንን ቦታ የማያውቅ እንጂ ከእግዚአብሔር የመጣ መልአክ የቅዱሳንን ቦታ የማያውቅ ሙቷል ይላል። ሴትዮቱ የአምላከ ቅዱስ ሚካኤል ከእርሷ ጋር ስላለ ሚካኤል ነኝ አላልክም እንዴ? ማለት ነኝ እስቲ እንግዲያስ ለሚካኤል ስላንተው ስል በዚያ መልካት የቻለች መጀመሪያ ያወቀችው ግን በንግግሩ ነው። ጥቅስ ለመጥቀስ እግዚአብሔር ሕይወት ለተለየ ፍጡር ሁሉ ልምዱ ነው በሰይጣን ማለት ያን ጥቅሱን ጠቀሰ። ነገር ግን በተግባር ጥቅስ ከምትጠቅሰው ሴት መካከል ነው የቃል ጥቅስ የተጠቀሰላት። ይሄ አይደለም ለምን ሊስበክ ትላለህ? እኛም አሁን አንዳንድ መለካት ያለብን ነገሮች ብዙ ጊዜ በህይወታችን በሚገጥመን እግዚአብሔር ሊነግረን የሚገባው ነገር ከሆነ ምን ነው እግዚአብሔር የሚነግረን ነው። ስለ አፈር በፍጹም ማለት ሰርተህ ታገኛለህ፣ ሰርተሽ ታገኛለሽ፣ ባል ከፈለሽ ታገቢያለሽ፣ ባል ሚስት ከፈለህ ታገባል። እዚህ ውጭ ሌላ ነገር የለም። ከፈለክ አግባ፣ ካልፈለክ ተው። መላክ የሚላክበት ጉዳይ አይደለም። ሱባ የሚያስገባም አይደለም ሲጀምር ማለት ነው። ያየውን ማግባት ምንም የሚያስብል ነገር አይደለም። ራስ የለኩትን በራስ ህይወት የቀረጹትን ሰው ማግባት ብቻ ከእግዚአብሔር የሚላክ አይደለም። ነገ ለሚፈታ ትዳር እግዚአብሔርን ያህል ጌታ፣ ነገ ለሚጠፋ ሀብት እግዚአብሔርን ያህል ጌታ፣ ያለ ቦታው ያለ ሁኔታው እግዚአብሔር ይህን ይናገራል ማለት እኮ የእግዚአብሔርን ስም በከንቱ የሚጠራውን እግዚአብሔር ከበደል አያነጻውም። በሐሰት ማለት በከንቱ ነገር በተራ ነገር ማለት እግዚአብሔር ሊገለጽበት የሚገባው ስራ አለ። ከዚያ ላይ ብቻ ጥረን ልናገኝ የሚገባ ነገር መጣር እርዳኝ ማለት ሂደቴን ተከታተል በፊት ቆየኝ ማለት ያን ጊዜ ይሆናል እግዚአብሔር የሚገለጽበት ስለሆነ። ስለዚህ በእግዚአብሔር የተፈጠረ ፍጥረት ሁሉ እውነቱን አይክደውም። አይምሮ አይክድም። ሌሎችም ሰዎች ከእምነቱ ውጭ ቢሆኑም አይክዱትም። እውነቱ እውነት ነው። ይህን እውነት የተናገረው ጌታው ራሱ ስለሆነ ማለት ነው አይክድም። ይኸውም እውነት የሚያስረዳን ይህን ዓለም የፈጠረው ጌታ እግዚአብሔር በባህሪው አንድ በአካለ በስም በግብር ደግሞ ሶስት ነው ብሎ ማመን ነው። ይህንም ለማስረዳት ሲል ራሱ ባለቤቱ ጌታ ንግበር ሰብአ በአርአያነ ወአምሳሌነ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት ሶስትነትን አስረድቷል። እዩ ንግበር ሰብአ በአርአያነ ወአምሳሌነ ሰውን በምሳሌያችን በአርአያችን እንደ ምሳሌያችን አድርገን እንፍጠር። ምንድነው የእግዚአብሔር ምሳሌው? በሁለት ነገር ሰው እግዚአብሔርን ይመስላል ስንል በሁለት ነገሮች። አንደኛው ሙሉ ቅርጽ ነው። ይሄ ውጩ ቅርጽ ሙሉ ምንም ነገር እግዚአብሔር ስለዚህ እግዚአብሔር እሱን አስመስሎ ስለፈጠረን ነው ያንን አርአያው አድርጎ የፈጠረውን እግዚአብሔር የተዋሃደው የምንመስለው እሱን ነው። ሁለት እጅ ያለን፣ ሁለት እግር ያለን፣ ሁለት ዓይን ያለን፣ ቀና ብለን የምንሄድ ሰዎች ፈጠረ። በሱ አካልና ምሳሌ ስለፈጠረ እሱ በሌላ ጊዜ እግዚአብሔር ደግሞ ያንን አካል እሱን የሚመስለውን ተዋሃደ። ስለዚህ በቅርጽ በአርአያ እግዚአብሔር እንመስላለን። በሌላ መልኩ እንደገና በኩነት እግዚአብሔር እንመስላለን። በውስጣችን ያሉ ኩነታት ቅድም ያልኳቸው ቃል፣ እስትንፋስ፣ ልብ እግዚአብሔርን የሚያስመስሉ ከሌላው ፍጥረት የሉም። አሁን የውጭ አካላችን ምናልባት አካላችን እንዲህ ብሎ ሲታይ አሁን ቅርጻችን የኛ ልዩ ነው። ነገር ግን ቅርጻችን የተቀረጸበት ባህሪ ግን ከሌሎቹ ጋር እኩል ነው። ቅርጻችን የተቀረጸበት ባህሪ እሳት፣ ነፋስ፣ ውሃ፣ መሬት ግን አራት እግር ካላቸው ጋር ወይም 100 እግር ምን ይባላል 50 እግር ነው። አው ከእነሱ ጋር እኩል ነው። እዚህ ቀንድ እንደገና እንትናቸው በቀንዳቸው ላይ እንጨት የደረቀ እንጨት ይዘው የደረቀ እንጨት የሚለመልምባቸው እንስሳት አሉ።
እዚህ እንደ የተዘረጋ የደረቀ እንጨት አለ። እሱ ደረቁት ቅርንጫፍ አለ። ህይወት አለ በውስጡ። እነዚህ ቀንድ ያላቸው የእነሱም ተፈጥሮ እንደኛ ነው። እሳት ነው፣ ነፋስ ነው፣ ውሃ ነው፣ መሬት ነው። ያ ቅርጽ ያ የተነሳበት ባህር ያ መነሻው እንደዚያ ነው። የኛም አሁን መነሻችን ከዝሆኑ ጋር አንድ ነው። እሳት ነው፣ ነፋስ ነው፣ ውሃ ነው፣ መሬት። ነገር ግን ቅርጻችን እግዚአብሔር ይመስላል። በውስጥ እንደገና ከሌሎቹ የሌለ ከኛ አለ። ቃል አለ፣ ስንፋስ አለ፣ ልብ አለ። ሌላው ይሄ የለውም። ከነፍስ ያገኘ ነው። በነፍስ በኩል የምናገኘው ለባዊነት፣ ሕያዊነት፣ ነባቢነት እኒህ ከማንም ፍጡር የሉ። እግዚአብሔርን የሚያስመስሉ እንደ ምሳሌያችን እንፍጠር። ጌታ እግዚአብሔር ቃል አለው፣ ልብ አለው፣ ስንፋስ አለው። የማይሞት ሕይወት ያለው የማይሞት ቃል ያለው የማይሞት ልብ ያለው እግዚአብሔር። የኛ እነዚህ አይሞቱም። ስንሞት እኒህ አይሞቱም። እኒህ ከነፍስ ጋር ወደሚከተለው ቦታ ይሄዳሉ እንጂ ነፍስን በነፍስ አካልነት ይሄዳሉ እንጂ ወደ አፈር የሚቀላቀሉ አይደሉም። የእግዚአብሔር አርአያ ነው። ይሄ ሕያው አምላክ የማይሞት በእንዲህ አይነት ብንፈጠርም የማንሞት ፍጡራን ነን። ስለዚህ በእነዚህ በውጫዊ አርአያችን አካላችን መልክ እንደገና በውስጥ ባሉት በኩነታቶቻችን መካከል እንጋዩ በኩነታቱ መነሻነት ሊሞት የማይችል ቅርጽ አለን። በሁለት ነገሮች እግዚአብሔርን እንመስለዋለን ማለት ነው። በልባችን፣ በቃላችን፣ በስትንፋሳችን እንደገና አርአያችንም በራሱ የውጫዊ አካላችን ማለት ነው። ይህንን እንደ ምሳሌያችን አድርገን ሰውን እንፍጠር አለና አሁን የገባው የተጠቀሰው ቃሉ ሶስትነት በብሉይ ኪዳን አለ የሚል ነው። እግዚአብሔር የተናገረው ስለ ሶስትነት ተናግሯል። ይህን እግረ መንገዱን ምንድነው አርአያ የሚለው ምንድነው አርአያ እያችሁ አርአያና ምሳሌ እግዚአብሔር የምንመስልበት በውጫዊ አካላችን በሙሉ ሰውነታችን ከራስ ፀጉራችን እስከ እግር ጥፍራችን ባለው ከዚያ ውጭ እንደገና በውስጣዊ ህይወታችን በእነዚህ በኩነታቶቹ እግዚአብሔር እንመስላለን። እሱ ሰውን እንደ ምሳሌያችን በአርአያችን እንፍጠር። ልፍጠር ማለትና እንፍጠር ማለት እዩ። እግዚአብሔር ሰው ሊረዳው ስለማይችል ነው እንጂ ከመጀመሪያው ጀምሮ ሶስትነቱን እየተናገረ ነው የነበረው። ይሄ ሰው በተፈጠረ ጊዜ የተነገረ ነው። ዓርብ ነው የተነገረው። ይሄ ሰውን እንፍጠር የተባለው ገና ከመጀመሪያው ጀምሮ የተነገረ ነው። ይህንን ታዲያ የመወሰንና ይህንን ይዞ የመኖር አቅም ማነስ የሰው ልጅ ጉዳይ ነው። እንፍጠር አንድ ቢሆን ምንድነው የሚል ልፍጠር አይደለም የሚለው ቢያስብ እንኳን ሰውን እንደ ምሳሌ ነው የሚሆነው። ደግሞ ቺን አይልም። ዎችና ቺ የሚለው የብዙዎች ማብዣ ነው። ስለዚህ እንደ ምሳሌያችን እንፍጠር ምናልባት ምንድነው እንትንን ላሳይ ይችል ይሆናል ከዚህም ሌላ አዳም ኮነ ከመሃዱ ምን አዳም ከኛ እንዳንዱ ሆነ ሲል ከአንድ የወጣ ቁጥር እንዳለ በማመልከት ተናገረ። ይኸውም ሶስትነትን ያመለክታል። ደግሞ በስናው ሜዳ ላይ አዳም ኮነ ከመሃዱ አሁን ሰውን እንፍጠር ለማለት አሁን ትክክል አይደለም እያልኩ አይደለም። ሰውን እንፍጠር ለማለት ሁለት ሰዎችም አሁን በምክክል ሊናገሩት ይችላሉ። ነገራችን እንዳንድ ሆኖ ሁለት ሰዎች እንዲናርግ ማለት ይችላሉ አይችሉም? አዎ እንዲናርግ በአንድ ቃል በአንድ ሐሳብ ተናገር በአንድ ቃል ተናገር በአንድ ልብን መመካሪነት እንዲናርግ እንሂድ አንዱ እየተናገረ ሊሆን ይችላል። ግን ራሱን አስገብቶ ከማይናገረው ሰው ጋር አስገብቶ እንብላ እንሂድ ሁለት ሊሆኑ አንድ አይደለም እንጂ ሁለት ሊሆኑ ይችላሉ። ግን ይሄን የተናገረው ስለ ሁለት ነው ማለት አይደለም። ግልጽ አይደለም አልነበረም በጊዜው ነው። አሁን የተናገርኩት ደግሞ እንደገና ከዚህ ደግሞ ወደ ነባሩ ወደ ሶስትነት ደግሞ የሚያዘነብል ነው። ለምሳሌ አዳም ከኛ እንደ አንዱ ሆነ። አሁን ምናልባት አንዱ ተናጋሪ ሁለት ተናጋሪዎች ሰዎች ይኖራሉ። ከኛ እንደ አንዱ ሆነ። አዳም ከኛ እንደ አንዱ ሆነ። ይሄ አሁን ከሁለት በላይ ያሉ ቁጥሮችን ያሳያል። በሌላ መልኩ እንደገና እንደ አንዱ ሆነ ከኛ እንደ አንዱ። አሁን ሁለቱ አሉ እንደ አንዱ የሚባል ሌላ አካል አለ። ይሄም አባባቶች ሲታይ ምን አዳም ወልድን መሰለ ነው። የወልድን አምላክነት ሻተ። ወልድ እሱን የሚመስልለት ነው። አሁን ወልድ በእግዚአብሔር አብና በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ የአካል ልዩነት ቢኖርም የመልክ ልዩነት አለ አይባልም። አንዳንድ ጊዜ በስላሴ ስላይ የሚናገሩበት ንግግር የተነሳ ነው።
ድሮ ቤተክርስቲያን ውስጥ አንዳንድ ስዕል አሉ። አብን በአንድ በኩል ወልድን አብን ነጭ ጸጉር አድርገው መንፈስ ቅዱስን በርግብ አድርገው ከመቤታችን አክሊል ላይ አድርገው ወልድ እንደገና ጥቁር ጸጉር አድርጎ ዘውድ እየጫነ እንዲህ ነገሮች አሉ። እሱን አይቀበሉትም ሰዎች። ስዕሉ ያው በእኛ ቤተክርስቲያን የቆየ ነው፣ ግን አገላለጹን ነው። አገላለጹ ትክክል አይደለም ማለት ነው። አብ ይሄ ነው፣ ወልድ ይሄ ነው፣ መንፈስ ቅዱስ ይሄ ነው አይባልም። እንደገና ወልድ ደግሞ የተለወጠ የሰው ቅርጽ ይዞ ብቻ ነው ቅርሰው ነው እንጂ ከእግዚአብሔር ጋር የሚያመሳስለው የለም ነው ይሄ ትምህርታው። ሰዎች በምርምር ዝም ብለው ይሻላል ብለው ነው ያመጡት። የምንፍቅና ህይወት የለባቸው ሲጀመር ሳሊዎቹ ማለት ነው። ለዚያ ብለው አይደለም ያመጡት። ግን ሰው እያደረ እየመረመረው ሲሄድ ግን ከጥቅሙ ጉዳቱ ያመዝናል። ለሰው ምግብ የሚያቀርብ ሰው ለራሱ ከራሱ በላይ ተጨንቆ ነው። የትምህርት የሚያስተምርም ስዕል የሚስልም ሰው ለሰው ምን ይጠይቃሉ ብሎ ተጨንቆ ነው ማቅረብ ያለበት። የሚያቀርበው ለዚህ አለ። ስለዚህ ያዚህ ለምንድን ነው በአብና በመንፈስ ቅዱስ በአብና በወልድ መካከል ልዩ የአካል ቅርጽ የሰጠው? የለም እኮ አይታወቁም። ክርስቶስ እኮ ስጋ ለብሶ ሲያርግም እኮ ነባሩ ከስላሴ ጋር የተቀመጠው ክርስቶስ ነው። ካረገ በኋላ እኮ ይሄ ወልድ ነው ማለት እኮ አይቻልም። አብ ወልድ መንፈስ በቀጥታ በሚታይ ራእይ ለኛ መስሎ ቢመጡ አሁን ይሄ ወልድ ነው እኛን ይመስላል ማለት አይቻልም። አብም እኛን ይመስላል፣ ወልድም እኛን ይመስላል፣ መንፈስ ቅዱስ እኛን ይመስላል። በሶስቱ መካከል ልዩነት ምንም ነገር የለም። ምንም ነገር ማለት ባለፈው ጥምቀት ላይም ስናገር መንፈስ ቅዱስ ሁልጊዜ ርግብ ነው እንዴ? የሆነ ነገር ነው። ሰዎች ያን ጊዜ ምንድን ነው ርግብ ነው ምንድን ነው እንዴት እንደዚህ ያለ ያን ጊዜ ለዕለት ለአንድ ቀን የተገለጸበት ነው። ቋሚ አካሉ የሰውነት ቅርጽ ነው የእግዚአብሔር። ግን በርግብ በየዋህነቱ አምሳል ይታያል እግዚአብሔር። ነባሩ ቅርጹ ግን የመንፈስ ቅዱስ ርግብ ነው። አሁን እንደዚህ ያለ ነገር የለም። ነባሩ የመንፈስ ቅዱስ ቅርጽ ይቅርታ አካል የአብ አካል ነው፣ የወልድ አካል ነው። ከዚህ የተለየ ሌላ አካል የለም። ግን እግዚአብሔር በተለያዩ ምክንያቶች መልእክት ለማስተላለፍ የፈለገውን ነገር ሊታይ ይችላል። በርግብ ሊታይ ይችላል። አንበሳ ተብሏል፣ ሰው ተብሏል። እግዚአብሔር ሰው ተጠቃሚው ሰው የሚመለከት ሰው እንዳየው ነው። እና ይህ ስለሆነ እንዲያ በስላሴ ላይ ያለውን ያ አይፈቀድም። ጥቁር ጸጉር አድርጎ ሰው ነው፣ ስላሴን አብን ሽበታ አድርጎ እንደገና አብ ነው፣ መንፈስ ቅዱስን ርግብ አስመስሎ ርግብ ነው አይሳለም። ይሄ ማለት ነው ስላሴ ከሆነ ሶስቱንም በማይለይ መልኩ እኮ እዚህ ላይ የአንድ ቀን የተገለጸበት ነው። ሌላ አለ ኪዳነ ምሕረት ስዕል ኪዳነ ምሕረት የምንለው የድሮ አለ እንደዚህ አለ ማለት አክሊል ዘውድ እየጫኑ እንትን የሚል እና ያ ምንድነው አሁን የስዕሉ ችግር አለበት። አሳሳሉ ስዕል ሲጀመር ስዕል፣ ቅርጽ፣ ትምህርት አንድ ናቸው። ስዕል የሚሳለው ሰዎች ሊደሰቱበት አይደለም፣ ትምህርት እንዲያገኙበት ነው። በአብዛኛው ይህ ሰው በአብዛኛው የተማረው ከስዕል ነው። አሁን እርገት ሲባል ሰው የሆነ ስዕል መጥቶ ብልጭ የሚልበት ያ ቤተክርስቲያን ያየው ነው። ትንሳኤ ዝም ቃል እለት ትዝ አይለኝ። ትንሳኤ ሲበላው ጌታ ተመስቀል ዞ እንዲህ ብሎ በነጭ ልብስ ለብሶ የመጣው ስዕል ነው ትዝ የሚል ማለት መጀመሪያ ያየን ትንሳኤ ከሚሳል በገጠር እዚያ አራት ክብ ቤተክርስቲያን ካለበትና አራት ቅርጽ መቅደስ ካለበት ላይ የት ላይ እንደሚሳል ራሱ ቦታውን እናውቀዋለን። ትንሳኤ ሲባላው የት ላይ እንዳለ ከነቦታው ነው ቁጭ የሚለው ማለት ደብረ ታቦር የሚመስለው ጰራቅሊጦስ ልማን ሐዋርያት የተሳሉበት ቦታ ከዳሱ ከነቦታቸው መጥቶ ቁጭ የሚል ማለት ያ አንዱ የትምህርት መስክ ስለሆነ ይህን የምንማርበት ትምህርት ተጠንቅቆ ነው ሰዎች የሚያስተምሩት ነው። ስለዚህ ለትምህርት ከሆነ በጣም ጥንቅቅ ባለ መልኩ ነው የሚሆነው ያለው እና ሰው አዳም ከኛ እንዳንዱ አሁን ሁለቱ የሚናገረውና አንድ ሌላ እሱን ይመስላል፣ አንድ ደግሞ አካሉን ገሌን ይመስላል የሚል አለ ብለው ይሄኛው ትንሽ ከቅድሙ ወደ ሶስትነት ነው ነረድ ሆነ ካው ነገሩም ለከለዳውያን ኑ እንውረድ ቋንቋቸው እንደባልከው ከራሳቸው አንዱ የባልንጀራውን ቋንቋ እንዳይሰማ በማለት ሶስትነትን ገልጠዋል። ሆኖም ግን ከዚህ በላይ የተነገሩትን ማስረጃዎች ሁሉ የሶስትነት ማስረጃዎች ቢሆኑም በግልጥ ግን ሶስትነትን ለይቶ ማመልከት አይችሉም። በመሆኑም እስከ ዘመነ ስጋዊ ድረስ በሰው ዘንድ ያለው የሥላሴ አምልኮታዊ ዕውቀት ከአንድ ቁጥር የበለጠ መሆኑን እንጂ እግዚአብሔር አንድ ይሁን፣ ሁለት፣ ሶስት ይሁን፣ አራት ወይም ከዚያ ይብለጥ አካላዊ ወይም ተጨባጭ ማስረጃ የለም። አሁን እንዲህ ተነገረ፣ እነሱም ከተነገረው ውጭ ሌላ ነገር አይጠቀሙት። አሁን ቀጥሎ ይህን ዓለም ሙሴ ቀጥሎ ወደ አንድነቱ ነው የሚሄድ እንጂ ስላሴ እያለ አይጠራም። በጣም እጅግ ይህንን አብራርቶ የሚያስረዳ
ከሶስቱ አንዱ የሆነ ከሶስቱ ቅዱስ ያስፈልግ ነበር። ከሶስቱ ቅዱስ አንዱ ግን የመገለጫው ጊዜ ስላልደረሰ እስከዚያ ድረስ ብለው ካለበት ላይ እያነበቡ ይሄዱታል እንጂ አምልኮ ሲባል አንድ እግዚአብሔር ወደሚለው የሚሄዱት ማለት። ይሄ በጣም እጅግ ከባድ ስለሆነ ሶስት ነው በመለኮት ባገዛዝ ደግሞ አንድ ነው ብሎ ማመን በጣም ከባድ ስለሆነ ግን ኋላ የመጣ ነው እንዳንል ደግሞ ይሄው ተጽፎ ቆይቷል። ስለዚህ የኛ የአይምሮ ድክመት ነው እንጂ እግዚአብሔር ከጊዜ በኋላ ሶስት የሆነ ከጊዜ በፊት ግን አንድ የነበረ አይደለም። እግዚአብሔር ከመጀመሪያ ጀምሮኛ ስናውቀው እንደገና በመደበኛ በቋሚ ባህሪው ነው። በቋሚ ባህሪው ሶስት ነው፣ አንድ ነው እግዚአብሔር። ስለዚህ ሰው ሲሆን እንኳን አንዱ ቅዱስ ሰው ሲሆን እንኳን ወደ አራትነት አልመጣም። ሶስት ነው መደበኛው። አያችሁት? መደበኛው የእግዚአብሔር አካል ሶስት ስለሆነ የኛን ስጋ ሲነሳ ራሱ ከሶስቱ አንዱ ያንን አንድ አደረገው። ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል አደረገው። የፊተኛው ጋር አንድ ሆነ እንጂ ሌላ አራተኛ አድርጎ አላስቀምጠው። መደበኛው ሶስት ነው አይነበረው እንጂ እኮ አራት አድርጎ ማስቀመጥ ይችላል። እኛ አሁን አራት ከሆነ ምን አገባን? የሚያጨናንቅ ነገር እኮ አልነበረም። ሶስት ከሆነ ምን አገባን? እኛ ሁለት ከሆነ ምን አገባን? ሁለት ብለን ማመን እንችላለን። የሚያጨናንቅ ጉዳይ ግድ ሶስት በሉ ግድ አራት በሉ እኮ አይባል። ግድ ሶስት ሆኑ የሚባለው እኮ ሶስት በሉ የምንባለው እኮ ሶስት ስለሆነ ሁለት ስለሆነ ብቻ ነው። አራት ቢሆንልን ምን ቸገረን? ይበዛል ምን ቸገር? በዚያ እንለው ነበር። አንድ ነው ቢሆንስ አንድ ብቻ ቢሆንስ አንድ እግዚአብሔር ብለን እናመልክ። ግን ይህ አይደለም። በመለኮት አንድ ነው፣ በአካል ሶስት ነው እግዚአብሔር። እውነቱ ብቻ ስለሆነ በዚህ ብቻ ወደድንም ጠላንም እምነታችን ይሄ ነው። እዚህ እንዳናፈነግጥ ምን እንዳንል ደግሞ በእምነት ነው እንጂ በእውቀት አይደለም። በማስረጃ በመለኪያም አይደለም። ተመራምሬ ያላገኘሁት የሚባል ነገር የለውም። ተመራምሮ ማግኘት ጭራሽ አይቻልም። በመቀመቃት ለመውረድ ካልሆነ በቀር ወደ ላይ ወጣሁኝ ላይ ቅዳሴው ላይ ሰምታችሁ በነፋስ ተከሻ ተጭኜ ምስራቁን ምዕራቡን ሰሜን ደቡብን የልጅ መመርመር ፈለጉ። የልጅሽ ሟግዱ ማይብል ያማጣኛል። ከዚያ በኋላ ወደ ቀደማ አኗኗሬ ተመልሼ ደከምኩኝ፣ አጣሁት፣ ተመልሼ መጣሁኝ። የፈለገ ነገር ቢሆን ክርስቶስን ላግኘው እሱስ ራሱ ክርስቶስ ከዚህ ቦታ አለ ቢሏችሁ ሂዱ ነው አትሄዱ። የትም ወዲና ወዲህ በማለት አይገኝም። እግዚአብሔር ጭራሽ ዋሎ ለመቅረት ካልሆነ በቀር ክርስቶስን ፍለጋ የሚል ክርስቶስ ፈላጊ ጌታ ነው፣ ተፈላጊ አይደለም። ክርስቶስን የሚፈለገው ባሉበት ቦታ በልቡና ብቻ ነው። ጌታ ሆይ በራንኳኳ ይከፍታል። በቃ ይሄ ከተባለ እዚህ ውጪ ግን በምርምር በምን ይሄ አምልኮት አይደለም። የትም ቦታ መሄድ ምንም ምናወዝ አያስፈልገውም። እና ያልተነገረበት መጽሐፍ ግን በእርግጠኝነት የለም። ግን ማን ያስረዳ ነው? ሙሴ እንዴት ይችላል? አብርሃምስ እንዴት ይችላል? ሙሴማ ጭራሽ አንዱን አካል ማየትም አትችልም ብሎ መጨረሻው ነግሮት አትችልም ያለውን አካል ታዲያ ሶስት ነው ብሎ እንዴት ማስረዳት ተቻለ? አይደለም ሙሴ ተናግሮ ሊረዱት ይቅርና ሙሴን የሰናፍጭ ቅንጣት ያህል ብርሃን ስሎበት ይወጣል። ሙሴ አትናገረን፣ ተሸፈንልን፣ ወደዚህ እንዳትዞር ያሉት ጌታው ቢመጣ እንዴት ነው ሰው ልጅ ሊቆም የሚችለው? ያ ጌታ እኮ እውነቱን የተናገረው ጌታ እኮ ነው። እኔን አይቶ በህይወት አንድ ደቂቃ እንኳን መቆም የሚችል የሰው የለም ያለው ጌታ የሰናፍጭ ቅንጣት ያህል በሙሴ ግንባር ተስሎ ቢሆን አትናገረን ሙሴ አትናገረን። ሙሴን እንኳን ማየት የቃታችና የሰናፍጭ ቅንጣት ማየት የተሳናች እውነት ነው። ጌታ ግን እውነት ነው። ሙሴን ማየት አይቻልም፣ ትክክል አይቻልም። እኛ ፀሐይን ማየት መቻል እንኳን ሙሴን ፀሐይ እንዲህ ብሎ ማየት የሚችል ሰው የለም። ጌታ ደግሞ የሷ ፈጣሪ ነው። ስለዚህ ያሉት ነገሮች ሁሉ ነበሩ። በእግዚአብሔር የሚጨመር የለም፣ የሚቀነስ የለም። ስጋ ወደ ክርስቶስ አምላክነት ተጨመረ፣ ግን አራት አልሆነም። የስጋ ባህሪ ወደ እግዚአብሔር ባህሪ ተጨመረ፣ ሌላ ባህሪ የለም። የስጋ አካል ወደ መለኮት አካል ተጨመረ፣ ሌላ አራተኛ የለም። ሁለት የነበረው አካል አንድ ሆነና ሶስት ተባለ። ሁለት የነበረው የወልድ አካልና የስጋ አካል አንድ ሆነና ወደ ነባሩ ቁጥር ሶስት ወደሚለው ቁጥር ይሄኛው ሌላ ያኛው በቀደም ባለፈው ስናሳይ እዚህ ስላሴ ነበሩ፣ እዚህ ጌታ ወልድ አለ። ከላይ አብ ወልድ መንፈስ ቅዱስ፣ እዚህ ወልድ። አሁን አራት ማለት አይቻልም። ያኛውና ይሄ አንድ ስለሆነ ከላይ ያለው ብርሃንና ከኛ ያለው ብርሃን ይሄ ሁለት ተብሎ ስለማይቆጠር ስንል ነበር አይደል? አባቶችም የመሰሉት በእንዲህ አይነት ነው። እና ይህ ስለሆነ በስላሴ የተነገሩ ብዙዎች ናቸው። ግን የተነገሩት ንግሮች ግን እንዲህ ነው ብሎ ለፍጡር አስተማሪና ለፍጡር ተማሪ ግን መግቢያዎች አልነበሩ። ፍጡር እያስተማረ ፍጡር እየተማረ ግን አንድነትና ሶስትነትን ማስረዳት አልተቻለም ነበር። አሁን ተማሪው ፍጡር ነው፣ አስተማሪው ጌታችን ኢየሱስ ክርስቶስ ፈጣሪ ነው። እሱ ስለነገረን ከእርሱ በላይ አዋቂ ስለሌለ ከእርሱ በላይ የሆነውም ስለሌለ ሶስትነቱንም የሆነው አንድነቱም የሆነው እሱ ነው አይደለ?
ስለዚህ ማን ያስረድ? ምንም የምንፈልገው ነገር የለም እዚህ በለ። ስለዚህ ማብራራት ካልሆነ በቀር አንፈልግም። እኛ የሆነው ሁኔታ እየነገረን ስለ ሶስትነት የነገረን ሶስት የሆነው ነው። ስለ አንድነት የነገረንም አንድ የሆነው ሌላ ተራ ፍጡር እኮ ደርሶ አይደለም የነገረን። ይህ ስለሆነ ይህንን ሲባል የነበረ እዚያ በኋላ መሰብሰብ ተጀመረ። ለካ እዚህ ላይ እንዲህ ያለው ስለ ሶስትነት ነበር፣ እዚህ ላይ ሲናገር የነበረ ለካ ስለ ሶስትነት ብሎ እነዚህ ነገሮች መሰብሰብ ተጀመረ። ጥቅሶችን ማለት ያ ስለሆነ እኒህ አልተረዱም ነበር፣ ግን መረጃዎች ነበሩ ያለው ለዚህ ነው። እንዲያውም አንዳንድ በእምነት ውስጥ ያሉ ነገር ግን እምነት በውስጣቸው የሌለባቸው ሰዎች ይህ ንግግር የነገስታት የክብር ንግግር እንጂ የሶስትነት ንግግር አይደለም ይላሉ። እኛ እንድናርቅ ቅርብ ጊዜ ድረስ ነበር ነገስታቱ ነበሩበት። አዘናል አንድ ሰውዬ ነው የሚወስነው፣ ግን አዘናል ነው የሚባለው እንጂ አዝዣለሁ አይባልም። አሁን እነዚያ ሰዎች መልሰው እንፍጠር እንውረድ እንደኛ ሆነ ማለት አንድ ሰው የራሱን በነገስታት እንትን መደብ አስገብቶ የሚናገረው ነው እንጂ ስለ ሶስት ነው የሚናገር አይደለም የሚሉ ሰዎች ነበሩ አሉ። ግን ከእምነት ውጭ የሆኑ ሰዎች ናቸው። ብቻ ለእምነቱ ሰዎች እንዲበራራ ስለተፈለገ ነው እንጂ ምንም የሚገናኘው ነገር የለም። ግን እውነት ነው ወይ የሚል ደግሞ ተቀምጦለታል። እውነት ሰዎች ራሳቸው እንዲህ አድርገው ያናገራሉ። በብዛት ቹ የሚል እንዲወስ ቋንቋ የሌላ ሀገር ቋንቋ አለ የሰማችሁ ነው። እኛ ምናምን ብዥ የሌላ ሀገር ቋንቋ አለ። የተወሰኑ ቋንቋዎች ናቸው አንድን ሰው በክብር ለመግለጽ ቹ የሚል ነገር የሚጠቀሙት ማለት ነው። እኛ ሀገር እንኳን የተወሰነ አይደል እርሶ የሚል እንትን ያለ የት አካባቢ ነው? ትግሬኛ፣ ጉራጌኛ፣ አማርኛ ብቻ አይደል? ሌላ ቋንቋ አለ ካለ ሊኖር ይችላል። ግን እንኳን ከሌሎች ከኛ ሀገርም የለም ራሱ ማለት ነው። አንድን ሰው በአክብሮት ወደ ሁለት ሰውና ወደ ብዙ ሰው ቀይሮ መናገር ማለት እንግሊዘኛ ሳለ እንዲያል የታዲያ የውጭ ቋንቋ እኮ የተቀዳበት ነው። የኛ ሀገር ነገስታት ይሉ ነበር ብሎ አሁን ለዚህ ማጣጣያ እኮ መሆን አይችልም። ነገስታቱ በነበሩበት ሰዓት እኛ እንዲህ አድርገናል አዝናል ይሉ ነበርና የነሱ ነው። እሺ ከነሱ ፊት የነበሩ ነገስታት እንዲህ ራሳቸውን ቸው ብለው ይጠሩ ነበር ወይ ሲባል የለም። ለምሳሌ አድርጎ ይገልጻል። እስኪ ከኦሪት ዘፍጥረት በእውነት መጽሐፍ አንድን ሰው ሁለትና ሶስት አድርጎ ይገልጻልን? እስኪ ከኦሪት ዘፍጥረት እስከ ራዕይ ያለውን መጽሐፍ እናንብ። በመሆኑ ኑ እንውረድ ቋንቋቸውን እንደባልቀው ያለው ይህ አነጋገር ሶስትነትን ለመግለጽ እንጂ ራስን ለማስከበር የተነገረ ንግግር አይደለም። ለምሳሌ ኑ ማለት ከአንድ በላይ የሆኑ ሌሎች አካላት መኖራቸውን እንጂ ራስን ማክበር እንደሆነ አያመለክትም። ኑ አይባልም። እንሂድ ሊሆን ይችላል። ኑ ግን አይባልም። አሁን ራስን ማክበር ትልቅ አድርጉ። በነገስታቱ አሁን እንዲህ አድርጎ ሊሄዱ ከሆነ ንጉሱ እንሂድ ነው የሚሉ፣ ተቀመጡ ከሆነ እንቀመጥ። ኑ ግን አይባል። ኑ እኮ ማለት አጣሪ ነው አንድ ሰው ሌሎች። ይሄ ቃል በጭራሽ ማለት የአክብሮት ነው ተብሎ ሊገለጽ አይችልም። እንውረድ ከሆነ ሊሆን ይችላል። ለምሳሌ አሁን ቢሆን እንኳን እንውረድ ካለ ንጉሱ እንውረድ ሊሉ ይችላሉ። ኑ ግን ማለት እኮ እሳቸው ተቀምጠዋል። እንደዚያ ከሆነ የሚጠሩት ሌሎች አካላት ነው። ይሄ ሊሄድ አይችልም፣ አያመለክትም። የነገስታት ንግግር ነው ለሚሉ የተሰጡ መልሶች ይላል። መልስ ለምሳሌ ፈርዖን ዮሴፍን በግብጽ ላይ ያሉ ላይ ሾምሁ አለው እንጂ ሾምንህ አላለም። የለም ጭራሽ እንዲህ ያለ በመጽሐፍ ቅዱስ እንዲያደረግልኝ የሚል የለም፣ ውሸት ነው። ስለዚህ ሰዎች ዝም ብሎ ለማጣል ዳሪዮስ እኔ ዳሪዮስ ይህን አዝዣለሁ አለ እንጂ አዘናል አላለም። ናቡከደነጾር የሕልሜን ፍች እንዲያስታውቀኝ የባቢሎንን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝሁ አለ እንጂ አዘዘናል አላለም። ስለዚህ እነሆ አዳም ከኛ እንዳንዱ ሆነ ማለት ስለ ሶስትነት የተነገረ እንጂ ራስን ለማክበር የተነገረ አለመሆኑን ልንገነዘብ ይገባል። ምክንያቱም ራስን ለማክበር የተነገረ ንግግር ቢሆን ኑሮ እንደኛ ሆነ ይል ነበር እንጂ ከኛ እንዳንዱ ሆነ አላለ። እንደኛ ከኛ እንዳንዱ ደግሞ አይባልም። ራስን ለማስገባት ከሆነ እንደኛ ነው የሚባለው እንጂ ከኛ እንዳንዱ። አሁን ይሄ ለተሰጠው መላምት በራሱ ምንም ነገር ግንኙነት የሌለው ነገር ነው ማለት እንኳን ምስጢራዊ ነው እንጂ ምንም እንኳን ምስጢራዊ ነው እንጂ ቀጥተኛ አይደለም ይባልም። ከዚህ በተሻለ ግን ራሱ እግዚአብሔር አመልማልን ከነበልባል ነበልባልን ከአመልማል ጋር አዋህዶ መጨረሻ ዘመን የሚፈጸመውን የተዋህዶውን አነ ውእቱ እግዚአብሔር አምላክ አብርሃም ወአምላከ ይስሐቅ ወአምላከ ያዕቆብ በማለት አንድነቱን ሶስትነቱን ለአገልጋዩ ለሙሴ አሳይቷል። ምስጢሩም አምላክ በማለት ሶስት ጊዜ መናገሩ የሶስትነት
እንዲሁም እግዚአብሔር ብሎ የተናገረው ቃል አንድነትን የሚገልጽ ነው። ስለዚህ እኒህ ከላይ ያየናቸው የተወሰኑት ናቸው። ወደፊትም የተወሰኑ እንትኖች አሉ። ይህንን አሁን የምናየው ለምንድን ነው? ወደ ሃይማኖት አበው ወደ ተጠቀሱት በእያንዳንዳቸው የአብ አካል ግብር፣ የወልድ አካል ግብር፣ የመንፈስ ቅዱስ አካል ግብር ከመሄዳችን በፊት ሶስትነትን ከአዲስ ኪዳን አይደለም የምንጀምረው። ሶስትነት በአዲስ ኪዳን ለእግዚአብሔር የተሰጠ ስጦታ አይደለም። ሶስትነት የባህሪ ገንዘቡ ነው። ቅድመ ዓለምም ሲኖር በሶስትነት በአንድነት፣ ድህረ ዓለምም በሶስትነት፣ አሁንም ወደፊትም ይሄ የእርሱ የባህሪ ገንዘብ ነው። ስለዚህ በእኛ መጽሐፋችን ሲጀመር በራሱ ስለ አንድነቱ ስለ ሶስትነቱ እየተነገረ የመጣ እንጂ ከኦሪት ዘፍጥረት ጀምሮ እስከ አዲስ ኪዳን ድረስ ጭልጥ ባለ አንድነት ከዚያ በኋላ ደግሞ በሶስትነት በአንድነት የመጣ አይደለም። አዲስ ነገር የመጣው አምላክ ስጋ ሰው መሆኑ፣ ሰው አምላክ መሆኑ ነው። ይሄን ደግሞ በሶስትነቱ በአንድነቱ መካከል ምንም ነገር የፈጠረው ነገር አይደለም። ኋላ ሰው አምላክ ሲሆን የሰው ባህሪ የማምላክ ባህሪ ሲሆን በአንድነቱም ይሆን በሶስትነቱ የተጨመረ ነገር የለም። ቅድመ ዓለም የነበረው ሶስት አካል፣ ቅድመ ዓለም የነበረው አንድ ባህሪ፣ ከመቤታችንም በተወለደ ጊዜ ቅድመ ዓለም የነበረው ሶስት አካል፣ ቅድመ ዓለም የነበረው አንድ ባህሪ ብቻ፣ ሌላ ምንም ነገር የለም። በአዲስ አነጋገር አምላክ ሰው ሆነ፣ ሰው አምላክ ሆነ እንላለን። በአካል ጉዳይ ግን ወደ አራትነት የሚመጣ የለም። በአምላክነት ጉዳይም ወደ ሁለትነት የሚመጣ የለም። አንድ አምላክ ሶስት አካላት ብቻ ናቸው። ይሄ ግን እስካሁን ያየናቸው ዘፍጥረት ላይ ያሉት እኒህ ሶስት ቃላት ስለ ሶስትነቱና ስለ አንድነቱ የሚያሳዩ ነበሩ። ግን አስረጅ መኖሩ ተረጅ ሲኖር ነው እንጂ ያስረድ መኖር ብቻ እርዳታ ያመጣል። ልትድን ትወዳለህ ብሎ አዳኙ ሲመጣ አወድናለሁ ሲል ነው እርዳታ የሚመጣው። አልድንም ካለ ነገር ሁሉ ይቀራል። እግዚአብሔር ስለ ሶስትነቱ እያስተማረ ካለ የሚረዳው አካል ደግሞ ሶስትነቱን የማወቅ አቅም ከሌለው እንዳለ ይቀራል። እግዚአብሔር ግን ወደ አንድነቱ ብቻ አካሉ ወደ አንድ አካል አይሆንም፣ ሶስት አካል ነው። ስለዚህ ሰዎች ማወቅ ባለባቸው ጊዜ ቀጠሮ አላቸው። በእርግጠኝነት በተጨባጭ ዳስተው በሚያውቁበት ጊዜ ራሱ አንዱ አካል ከሶስቱ መጥቶ የሚያስረዳቸው ጊዜ ስለ ያን ጊዜ ይረዱታል ማለት ነው። እና ይህ ማለት ነው ወደፊት በእያንዳንዳቸው እንገባለን። እግዚአብሔር አካሉ ሶስት ነው፣ ባህሪው አንድ ነው። በአካል በስም በግብር ሶስት፣ በአካል በስም በግብር ሶስት። አካል ማለት ምን ማለት ነው? ከራስ ፀጉር እስከ እግር ጥፍር ድረስ ያለው ህዋሳት አካል ይባላል። የነዚህ ሙላት ነው አንድ ሙሉ ሰው የሚያደርገው። እግዚአብሔር እንዲህ ያሉ ስም ማለት ነው። ለእያንዳንዱ አካል ስም አለው። ረቂቅ ሊሆን ይችላል፣ ለኛ ሊረቀን ይችላል እንጂ ያ ረቂቁ ስም ያለ በእኛ ዘንድ ስም ያለው ረቂቅ ነገር አለ። ነገር ግን የረቀቀው ለኛ ነው እንጂ አካሉ ግን አካል አለው። ነፍስ ለምሳሌ ረቂቅ ናት አይደል? ስም አላት። ነፍስ ሲባል ስም አላት። ርቀቱ ለኛ ነው። አካል ያለው ማንኛውም ነገር ስም አለው። አካል ያለው ይሄ አካል አለው፣ ስም አለው። አካል ያለው ስም የሌለው የለም። ስለዚህ ለአካሉ ለአብ አካል አብ የሚባል ስም አለው። ለወልድ አካል ወልድ የሚባል ስም አለው። ለመንፈስ ቅዱስ አካል መንፈስ ቅዱስ የሚባል ስም አለው። እንግዲህ ወንድሞችና እህቶቼ እግዚአብሔር በአካል ሶስት ነው፣ በስምም ሶስት ነው፣ በግብርም ሶስት ነው። ከዚህ በቀረ የፈለገውን ነገር ጠርተን አንድ ነው። የአንድነቱ መገለጫ ነው። ሌላው እኒህ ብቻ ግን እዩት። እኒህ ሶስት ነገሮች ግን እግዚአብሔር አንድ ነው ብለን ወደ አንዱ አንወስዳቸውም። አብ ልባቸው ነው፣ ወልድ ቃላቸው ነው፣ መንፈስ ቅዱስ ቃላቸው ነውና በሶስቱ አካላት መካከል አንድ ቃል፣ አንድ ልብ፣ አንድ እስትንፋስ አይደል እምነታችን ያለ። ስለዚህ ሶስት ብለን ሶስት አምላክ ብለን ልንጠራ የማንችልበት አንዱ ይህ ነው። ሶስት አምላክ ከሆነ ሶስት ልብ መኖር አለበት። እግዚአብሔር ግን አንድ ልብ ነው። ታዲያ አንድ ነው አይደል? እኛ እንዳይደል እኛ ሶስት ስንሆን ነው እግዚአብሔር ሶስት የሚሆነው ማለት የተለያየ ሶስት የሚሆነው ማለት እኛ የለየለት አንድ ከሆነ ጌታ እግዚአብሔር በመለኮቱ አንድ ነው። እውነት ነው። አንድ ልብ ነው ያለው፣ አንድ ቃል ነው ያለው፣ አንድ እስትንፋስ ነው ያለው። ያ እስትንፋሱ አንድ አካል መኖሩ፣ ቃሉ አንድ አካል መኖሩ፣ ልቡ አንድ ቃል መኖሩ ብቻ እኮ ነው። የምመልሰው እንዲገባን ብዬ ነው። እሺ ወደ ኋላ እየተመለስኩ እንደሆነ ይገባኝ። ስለዚህ ያ ስለሆነ አሁን የሚያስቸግረን ነገር ምንም ነገር አይኖርም። ግን አንድ ጥንቃቄ ልናደርግ ወደፊትም ካነሳ ነው ከረሳ ነው ጥንቃቄ ልናደርግ አብም ወልድም መንፈስ ቅዱስም አንድ ናቸው ብለን በእነዚህ በሶስት ነገሮች ግን እዩት አንዱን ለአንዱ መስጠት አይቻልም። ፈጣሪ ብንል አምላክ ብንል አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ አንዱን ነው ሶስት እየደገመ ሶስት አምላክ አይደለም ያለው። ቃሉን ደግም አብ አምላክ ነው። አዎ አምላክ እኮ ነው። አንድነቱ አምላክ አይደል? ወልድ አምላክ አዎ አምላክ ነው እኮ እንደ አንድነቱ ከአብ ጋር አንድ አይደል?
መንፈስ ቅዱስ አምላክ ነው። ይህንን የባህሪ ገንዘባቸው አንዳንድ ጊዜ ለሶስቱ ሁሉ ሰጥተን እንጠቀምበታለን። ሌላ ጊዜ ደግሞ አንድ ጊዜ ጠርተን እንደ ቅድሙ አብ ወልድ መንፈስ ቅዱስ አሐዱ አምላክ፣ ሌላ ጊዜ ደግሞ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ፣ ግን ሶስት አምላክ አይባሉ ብለን እንዘጋለን። ይህንን አሁን አብ ፈጣሪ እንችላለን፣ ግን ወልድ በህልውናው መንፈስ ቅዱስ በህልውናው ያለበት መሆኑን ለክርስቲያኖች ለእናንተ ሊረሳ አይገባም። ስለ አብ ስንናገር ምን ጊዜም ወልድ እንዳለ መንፈስ ቅዱስ እንዳለ፣ ስለ ወልድ ስንናገር ምን ጊዜም ግዴታ መንፈስ ቅዱስ ላይል ይችላል። መጽሐፋችን ገብቷችኋል? ማለትን ላይጠበቅበት ይችላል ማለት አልተጠበቀበትም ማለት ግን በዚያ ህይወት በዚያ ንግግር ውስጥ መንፈስ ቅዱስ የለም ማለት አይደለም። አብ ባለበት ወልድ ባለበት መንፈስ ቅዱስ አለበት ሶስቱ ኩነታት ያሉበት አንድ እግዚአብሔርነት። ያ ማለት ነው ልብ የሌለው ማን? ቃል የሌለው ማን? ህይወት የሌለው ማን? እንዴ የሌለው አይደለም መሰራት ይችላል? አይደለም መፈጠር ይችላል? ተንቀሳቃሽ ቃሎች ሙሉ እኮ ነገር ያሉንን አይደለም ፈጣሪያችን እኛን እየሰራን ጌታ ይቀርና ግን አሁን እዚያታች ያሉትን ባገላለጽ በኋላ የጠራዋቸው ማለት ነው ፈጣሪነትን፣ ዘላለማዊነትን፣ ሕያውነትን የፈለግነውን ቅድም ያልነውን ነገር ጠርተን የአንድነታቸውን ለወልድ መስጠት እንችላለን፣ ለአብም ማጥራት ለመንፈስ ቅዱስ መስጠት እንችላለን ስንል እነዚህ ሶስቱን ግን መስጠት በፍጹም አንችልም። ጥንቃቄው ትልቁ ነገር ይሄ ነው። አብን ወላዲ ማለት እንችላለን። አንድ ናቸው በኩነት ብለን ወልድን ወላዲ ማለት ግን በፍጹም አይቻልም። የማይቻሉ እኒህ ናቸው። አሁን ወልድ መድኃኒት ይባላል፣ መንፈስ ቅዱስ መድኃኒት ይባላል፣ አብ መድኃኒት ይባላል። እውነት ነው። እግዚአብሔር የበለጠ መድኃኒት አለ። በተለየ አካሉ አዳነን ወልድ። ነገር ግን ወልድ ማን ነው? እሱ ቅድም እንዳልነው ማለት እኒህ ግን የአብን ስም ወስዶ ለወልድ መስጠት አይቻልም። አብን ወልድ ማለት በፍጹም አይቻልም። ወልድን አብ ማለት አይቻልም። መንፈስ ቅዱስን አብ ማለት አይቻልም። እዩት። አብ ወላዲ አስራጺ ነው። መንፈስ ቅዱስ ይህን ለሌሎቹ መስጠት አይቻልም። ለአብና ለመንፈስ ቅዱስ ማለት ነው። ወልድ ተወላዲ ነው። ይህንን ተወላዲነት ለማንም መስጠት አይቻልም። መንፈስ ቅዱስ ሰራጺ ነው። ይህንን ከመንፈስ ቅዱስ ውስጥ በፍጹም ስሙን መስጠት አይቻልም። አንዳንድ ጥያቄዎች አሉ። ታዲያ እንዲህ ከሆነ በስመ አብ ወወልድ ወመንፈስ ቅዱስ ግን የተማሪ ጥያቄ ነው፣ የሌላ አካል ጥያቄ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ ብለን ከምንጀምር በስመ መንፈስ ቅዱስ ወወልድ ወአብ ብንል ምን ችግር አለው? አዎ ችግር የለውም ሊል ይችላል ሰው። አይባልም፣ ችግር አለው። ልብ ቃልን ያስገኛል፣ ትንፋስን ያስገኛል። አይቀድማቸውም፣ አይበልጣቸውም። ያለነሱ መኖር አይችልም። አሁን ልባችን ቃላችንና ትንፋሳችን የሚገኙበት ነው። ግን እሱ የሌለው ልብ የለም። እሱ ቀድሞ ተገኝቶ እንደ ቅድሙ እንደ አብርሃም አይደለም እነሱን ያስገኛል። ቃልና ልብ ስንፋስ እኩል ነው ደረጃቸውን፣ የኛ ማለት ደረጃቸው እኩል ነው። ከልብ ስለተገኙ ተብሎ ብልጫ የለም። ከልብ ስለተገኙ ብሎ ቀድሞ ልብ ተገኝቶ የቆየ ቃልነት ያመነጨበት የለም። ቃል የመነጨው የአእምሮ ሲበስል ነው እንጂ ከመጀመሪያ ስንወለድ ቃል አለ። ከመጀመሪያ ጀምሮ ይሄ መቅረጽ አቅቶት ነው እንጂ ከመጀመሪያ ጀምሮ ስንወለድ ልቡን አውቀታል። ህይወት ያው እንዳለ ይታወቃል። በህይወት ላይ ጥርጥር የለም አይደል? ቃልና ልብ ነው የሌለን ስንወለድ ማለት ነው። ያልተገለጸ መገለጫው አካሉ ለጋ ሆኖ አቅቶት ነው። የአካሉ የመገለጫው ድክመት ነው እንጂ ያ ተገላጩ ስለሌለ አይደለም። ተገላጩ አለ፣ ልብ አለ ውስጥ። ታስታውሳላችሁ አይደል? ሰው በተወለደ ጊዜ በስጋዊ ዕውቀት እያለ መልአክ ይባላል መቃብሩን ከፍቶ ያሳየዋል። ዋይ ብሎ ደንግጦ ያለቅሳል። ሁሉ ሰው እያለቀሰ አይደል የተወለደው? ምንም እንኳን የሚያሳዝነው አንዳንድ ጊዜ እያለቀሱ መጥቶ እያለቀሱ የሚሄዱ ቢሆንም እንኳን ነገር ግን ሳያለቅስ የመጣ ሰው የለም። አብዛኛው ሰው እያለቀሰ መጥቶ በእልልታ ሰዎች ተቀብለውት እያለቀሱ ይሸኙታል። እሱ ምንም ድምፅ ሳያሰማ ይሾልካል። የተወሰነው ሰው እያለቀሰ ብቻውን እያለቀሰ መጥቶ ሰዎች እያጨበጨቡ፣ ኋላ ደግሞ እሱ እያለቀሰ ሰዎች እየሳቁ ይሄዳል። መጀመሪያም እሱ እያለቀሰ ነው ሰዎች ለለለ ሲሉ የነበሩ ማለት ነው። የተወለደው ልጅ ያለቅሳል፣ ሰዎች ይላሉ። አጋጣሚውን ኋላ ደግሞ እሱ እያለቀሰ እና ዓለም እያነባ ገፍቶ ሄዶ ሰዎች እየሳቁበት ሞተ እኮ እንዲሁ ነበር ሞተች እኮ እያሉ ይሸኛል። ይሄ እድል ጉዳይ ምንም ነገር ማለት አይቻልም። አንዳንዱ ደግሞ እልል ተብሎ እንደተቀበሉት እልል እየተባለ ደግሞ ይመጣል። ምንም የዚህ ዓለም ነገር እንዲህ ነው ማለት አይቻልም። ኃጢአተኛ ነው ማለት አይቻልም። ጻድቅ ናት ማለት አይቻልም። ግን ውስጡ ሲገባ የሚያሳዝን ህይወት አለው በዓለም ላይ ማለት እንደዚህ ነው ተብሎ የማይገመት ዓለም ነው ያለው።
እና ይህ ስለሆነ የመንፈስ ቅዱስን አሁን ምን አለብኝ ብለን የምንሰጠው ቅድም ያልኳቸውን የአንድነት ስራዎችን ለሶስቱ አካላት ሁሉ መስጠት፣ ሶስቱን ስም ጠርተን አንድ መስጠት እንችላለን። እኒህን ግን ስሙን መቀያየር፣ ግብሩን መቀያየር አይደለም ስሙን ግብሩን መቀያየር ይቅርና አቀማመጣቸውን መቀየር ሁሉ አይቻልም። አቀማመጡን በራሱ አብ ወልድ መንፈስ ቅዱስ ነው እንጂ ወልድ አብ መንፈስ ቅዱስ ማለት አይቻልም። መንፈስ ቅዱስ አብ ወልድ ማለትም አይቻልም። አብ ወልድ መንፈስ ቅዱስ የአብን ስም ለአብ ብቻ፣ የአብን ወላዲነትና አስራጭነት ለአብ ብቻ፣ የወልድን ስም ለወልድ ብቻ፣ የወልድን ተወላዲነት ለወልድ ብቻ፣ የመንፈስ ቅዱስን ለመንፈስ ቅዱስ ብቻ፣ የመንፈስ ቅዱስን ሰራጭነት ለመንፈስ ቅዱስ ብቻ ነው የሚሰጠው። እሺ አይከብዳችሁም? ቀላል ነው። እኛ ነን ለእግዚአብሔር የምንከብደው እንጂ እግዚአብሔር ለኛ ይከብደን ሲጀመር ማለት ነው። ስለዚህ በጣም የሆነ ነገር ስለሆነ እውነት ስለሆነ ምንም ከዚህ ሌላ ደግሞ ወደ ውስጥ ብንገባ ማብራሪያ ነው። ሌላ ምንም እምነቱ ብቻ ነው። ሌላ በነገራችን ላይ እምነቱ ብቻ ነው። አሁን ግን ስንገባ እገሌ እንዲህ አለ፣ እገሌ ደግሞ እንዲገለጠው እንዲህ አለም። ተመልሰን ግን ሶስት አካል አንድ እግዚአብሔር ብቻ ነው። ምናልባት የምናውቀው ቅድም ያልኳቸው ነገሮች እነዚህ አዲስ ይመስሉኛል። እነዚህ የሚሰጡና ለእያንዳንዳቸው ለአካላት ብቻ ለራሳቸው ብቻ የሚቀመጡና ለሶስቱ አካላት ተፈለግ ነው የምንሰጠው። አዳኝ የዘላለማዊ መንፈስ ቅዱስ የዘላለሙ አምላክ ልለው እችላለሁ። ትክክል ነው። አብ የዘላለሙ አምላክ ልል እችላለሁ። ትክክል ነው። ወልድ የዘላለም አምላክ ችግር የለውም። ግን ሰራጺ ተወላዲ ወላዲ እኔ ግን አይዛቡ የፈለገ ነገር ቢሆን እኛ ያ ማለት ለሶስትነቱ በተቀመጡት ደረጃዎች ብቻ ለአንድነቱ የተቀመጡትን ለአንድነት ብቻ ነው እንጂ አንድ ነው ችግር የለም ይሄ አይሰድም ማለት ነው። በዛሬው ከዚህ ላይ ይብቃን። የሚቀጥለው ደግሞ እየቀለለን እያብራራ ነው እንሄዳለን። እግዚአብሔር ይስጥልኝ። ሳዳምጣችሁኝ አመሰግናለሁ።